እሺ ብሎ አክብሮኝ ስለመጣ በጣም አመሰግናለሁ። ምንድነው ትንሽ ሚስ አንደርስታንዲንግ ከቴዶ ጋር ተፈጥሯል መሰለኝ። ስለዚህ እሱም ፊክስ እናደርገዋለን ከእንትኑ በኋላ ከጉዳዩ በኋላ። ምክንያቱም እዚህ ጋር ነው ያለቀው ጉዳዩ፣ ግን ፎር ሳም ሪዝን ቅር ያለው ነገር አለ። ወደፊት እሱ አንተ ተደዋውላችሁ ፊክስ የምታደርጉን ነው። ከባድ ነገር አለ። በእኔ በታየኝ ምንም አለ ብዬ አላስብም፣ ግን ለሰው የሚታየው ነገር ደግሞ አለና ታንኪዩ። በመጀመሪያ ፊራ አክብረኝ ስለመጣ አልመጣም ብሎ ነበረ። በራሱ ፔጅ ነው የከፈተው፣ ግን እዚህ መጥቶ ስላደረገው ሁለታችሁም አጠር ባለ ሰምተነዋል። ሚሊዮን ጊዜ ሰምተናል። አሁን የተመጣው ማስረጃ ለማሳየት ነው። እሷም ደግሞ ሰው አለኝ ብላለች። ሰዎቿ ይመጣሉ፣ ይናገራሉ፣ ነገሩ ይቋጫል። ማስረጃ እሱ የከፈለበትን ሊያሳየን ነው ቃል የገባው አይደለ? ባልሳሳት እና የዛኔ ቃል ገብቼ የነበረው ቴዲ ሲናገር በስልክ ያወራሁት አንድ ከኦክሽን አልተገዛም ነው ያለው መሀሪ። አንድ ከኦክሽን ስለመገዛቱ ቅድም ተናግሬያለሁ፣ አዙሬ ያሳይቻለሁ በቪዲዮ ቴይለር ማርቲን መሆኑን። ሁለተኛ ሂሳቡ 152,400 ኢንቮይስ ላይ ያለው ነው። ይሄ ተገዝቶ የወጣበት ነው። ቴይለር ማርቲን ነው። ህጋዊ ኢንቮይስ ከራሳቸው የመጣ እዚህ ከነሱ ተቀብዬ ለቴዲም ልኬለታለሁ። አሁን ለምንድነው በፊት ያላኩለት? ህግ ጋር ስለተያዘ አሁን ሎየሬ ከኔ ጋር አለ፣ አብረን ተያይዘን የመጣ ነው። ለምን ላይክ ብዙ የተባለ ነገር ስላለ ማለት እሱ ያው በቅርብ ጊዜ የኔና የሷ ንግግር ይሆናል። ግን ዛሬ የመጣሁት እኔ ሌላ አይደለም። ይሄ እጄን ጠምዝዞኝ ነው አታሎኝ ነው ምናምን እንደዚህ አይነት ነገር መስማት አልፈልግም ቴዲ አሁን። ምክንያቱም this is the market ራሷ ደውላ መታ ነው ትራክ የገዛችው እንጂ እኔ ፍራውል ደውዬ ለምኛ አይደለም ማስገዛው። ሰው 10 ትራክ አለ። አሁን ከ10 ትራክ ይኸው አሁን ፒክ እያደረጉ ነው። ቪዲዮ ከፍቻ አሳያችኋለሁ። ትላንት ጫርቼ የገዛሁት። ስለዚህ ሰው ለምኜ ግዙልኝ ምናምን አይደለም ምለው፣ ግዙኝ ምናምን አይደለም ምለው። ሰው አንድ ክሊር እንዲሆንላችሁ የምፈልገው ምንድነው፣ ቴምር ስትመጣ ደውላ ነው የመጣችው። እንደውም ደውላ ስትመጣ ምንድን ያልኳት እኔ ትራክ ልግዛ ስትለኝ መጀመሪያ መተሽ ነው ያልኳት። ምክንያቱም ትልቅ ገንዘብ ስለሆነ የሚገዛው መተሽ ትራኩን እዩ፣ ይፈተሽ፣ እዩ፣ ትራኩን ውደጁ መጀመሪያ ብዬ ነው። ከዛ ድራይቨር አለው። ድራይቨር እኔ ጋም ተማሪዎች ስላሉ ድራይቨር ሰጥሻለሁ ብያታለሁ። ድራይቨር ችግር የለም፣ ድራይቨር ማቃቸው አሉ። ዲስፓቸሮችም ደግሞ ልጆች አሉ፣ አገናኝሻለሁ፣ ችግር የለውም። እሱ ላይ በሱ የማገናኘቱን አገናኝሻለሁ። መጣች፣ አየች። 107,000 ብር ከፍላ የተስማማ ነው 157,000 ነው 160 ምናምን ነበረ። ከዛ በኋላ ኢትዮጵያ ሄጄ ከፍላለሁ ቀሪውን አለች። እንደው ቤት ሀገር ነው ዲለር ቤት ሀገር ነው መኪና ግማሽ ተከፍሎ የሚለቀው። የቤት መኪና ይለቅላችኋል ወይ? ፋይናንስ መደረግ አለበት ታይትል ለመስጠት። አሁን እኔ በስሙ አልዞረም። እኔ እኮ ዲለር ነኝ፣ የዲለር ላይሰንስ ነው ያለኝ። የዲለር ላይሰንስ ስላለኝ መኪኖቹ የገዙ አሁን ይሄ ሁሉ 10 ትራክ በእኔ ስም አይዞርም፣ በካምፓኒ ስም ነው ቁጭ የሚለው። ገዢ ሲመጣ ነው ታይትላቸው የሚዞረው እንጂ ወደ እኔ መዞር አይችልም። ምክንያቱም የዲለር ላይሰንስ አለኝ። ስለዚህ መኪኖቹን እገዛና ገዢ ሲመጣ ነው ታይትሉ የምሰጠው። ታይትሉን የሴል ኦፍ ኢንቮይስ አድርጌ ወደ እንትን ምገባው ማለት ነው፣ ወደ ሽያጭ ምገባው። ስለዚህ ዛሬ የመጣንና የተነጋገርነው ምንድነው፣ አንድ ሲባል እንደነበረው ትራኩ ከኦክሽን አልተገዛም፣ 70,000 ነው የተገዛው፣ 50,000 ነው የተገዛው፣ 10,000 ነው የተገዛው ይባላል። ኦኬ እኔ ትራኩ እንግዲህ የተገዛው 152,400 ብር ነው። ይሄ አሁኑኑ የትራኩን አንተ ላይ ኢንቮይስ አለ ቴዲ፣ አንተ ጋር ኢንቮይስ አለ። ደውለ ታይለር ማርቲን ኤቪ ነምበር ከኢንቮይሱ ላይ አንብብላቸውና ኤቪ ነምበር ስንት ነው የተገዛው፣ ማን ነው የገዛው፣ መች ነው የተገዛው ብለ ማጣራት ትችላለህ። አንድ ከዛ በኋላ እሷ ስንት ነው የገዛችው? ቴምር የገዛችው 147,000 ብር ነው። 147,000 ብር ነው የገዛችው እሱ ቴምር የገዛችው በኢንቮይስ አለኝ እኮ 150,000 ነው። ቴምርዬ ይኸውልሽ አንድ ነገር ልንገርሽ፣ 150,000 ተባለና ተሰረዘ። እሱ ተሰረዘ አለኝ እኔ የተሰረዘ 150,000 ተባለና
ብሩ ስላልሞላልሽ ተሰረዘሽ። ቴምር ተረጋግተሽ በእህትነት በቅልብ ጥላቻ ቢኖርብሽ ፕሊስ እኔ በፈጠራችሁ አትዋሹ አጠገቤ። እኔ እኮ ሪሲት አለኝ እኮ ከአካውንቴ ላይ ወደ አንተ ትራንስፈር ችግር የለውም ችግር የለውም። እንደዛም ቢሆን ስቲል ዲስካውንት አለሽ። እንደዛም ቢሆን ኦኬ 150 ሺህ ነው 147 ሺህ 150 ሺህ። እሺ 150 ሺህ ቢሆንልሽ ችግር የለውም። 150 ሺህ ቢሆን ስንት ብር ነው መኪናው ግን የተገዛው? ቴዲ ኢንቮይሱ ላይ ስንት ነው የሚለው? እያየ ብትነግረኝ። ቶታል 147400 ኖ ከታች ደግሞ አለ ባየር ፕራይም የሚል ደግሞ አለ። የነበራስካ ታክስ እንከፍላለን። 152400 152400 ቶታሉ ጨረታ የተሸነፈበት ነው። 145 ሺህ ነው 147። ከዛ በኋላ ደግሞ ፕራይም ኢንቮይስ የሚል ደግሞ አለ። እሱ ነው አሁን ቅድም ሙሌ ታይለር ማርቲን አንተም ደውለ ቼክ ማለት ራሷ ቴምር ደውላ ራሷ ይሄን ትራክ ገዝቼው ነበረ ወይ ደግሞ ተሙ መደወል ይችላል። እዚህ ጋር የሆነ ሰው ስልኩ ላይ ገብቶ ዮኒ መደወል ይችላል። ራሷ ቴምር ራሷ እንትን ማለት ትችላለች፣ ደውላ መጠየቅ ትችላለች ማለት ነው። ሶ ትራኩ በዛ ዋጋ ተገዝቶ 150 ሺህ ቢሆን ምን ያህል ነው ዲስካውንት ያገኘችው? ቴዲ ሌላ ጎማ አዲስ ጎማ ፋየርስቶን ስንት ነው? ተሙ ወይ ሙሌ ፋየርስቶን ጎማ ስንት ነው? ተሙ ንገረኝ። አንዱ ጎማ ፋየርስቶን የትኛው የፊት ነው የፊትና የኋላ 10ሩን ነው የቀየርኩላት አዳዲስ። ኧረ ፕሊስ አሁንም አትዋሽ ፕሊስ። እኔ እናንተ ጦርነት ያጋጠመን የውሸትክ ነው። የበሰበሰ ይኸውልህ የበሰበሰ አንድ ጊዜ ቴዲ አፏን አስይዘኝ አድርግልኝ። ድራይቨሬ ቆይማ እኔ ድራይቨሬን አመጣዋለሁ። ፖስቶ ይኸውልህ 2 ወር አልተነዳም። የበሰበሰ ጎማ እላው ላይ የነበረ ነው የሰጠኝ እንጂ በጭራሽ አዲስ አልቀየረም። አሁን አንተ በእምነትህ የምታምን ከሆነ የራስህ ትምላለህ። መጽሐፍ ቅዱስ ይዘህ ለምንድን ነው የምትዋሸው? አሁን ቴዲ አሁን እኔ ከዚሽ ጋር መነጋገር አልችልም። እናንተን አክብሬ ነው እንጂ አንቺ በህግ ነው የምንነጋገረው። አንቺ በህግ ነው የምንነጋገረው። በህግ አታስፈራረኝ። አሜሪካ ህግ አታስፈራራበት። እዚህ የመጣ ነው የመጀመሪያው ነገር ሰላማዊ ውይይት ለማድረግ ነው። ማናችንም ከማንም በላይ አይደለንም፣ በታችም አይደለንም። በስርዓት እንወያያለን። በስርዓት ለአድማጭ ተመልካቾቻችን ፍንትው ያለ ነገር እናደርሳለን። ስለዚህ ማን ምን እንደሚናገር እንስማ። እዚህ ጋር ሁላችንም እኩል ነን። ስለዚህ መጀመሪያ ህግ እናውጣ። ተምር መጀመሪያ ፍራኦል በምሰጥ ደቂቃ አለኝ የምትለውን ነገር ታቀርባለህ። ክሮስቶክ አይደለም፣ ክሮስቶክ መጨረሻ ላይ እናደርጋለን። ፍራኦል ከተናገርክ በኋላ ስትናገር በጨዋነት ሰው በማክበር እንዲሆን እፈልጋለሁ። ተምርም ስትናገሪ በጨዋነት ሰው በማክበር እንዲሆን እፈልጋለሁ። አጸያፊ ንግግሮች እንዳንነጋገር። አንድ ነገር ብቻ ይቅርታ ጋር ወይ ሰጥሻለሁ ወደ አንቺ። ይሄን ህግ የሚለውን ያቆም። ህጉን ሂድበት ብያለሁ። በቃ ወንጁን ካልከሰስከኝ እታዘባለሁ። እሺ ይሄን ያቆም። ይሄን ብቻ አንደበቱን ይዝጋ። ህግ የሚለውን አታስፈራረኝ። በቃ ኦኬ ትክክለኛ እንትን ነው። ጉዳዩን በህግ ይዘህ ከሆነ ጉዳዩን በህግ መያዝን ነግረህናል፣ ሰምተናል። ቀጥሎ ያንተ የቤት ስራ ነው። ጨርስበት። አሁን በእያንዳንዱ አረፍተ ነገር ማስገባት አይጠበቅብህም። እዚህ ጋር የመጣ ነው ግራ ቀኙን አይተን፣ እዚህ ጋር ገለልተኛ ሰዎችም አሉ፣ የጉዳዩ ባለቤቶች አሉ፣ አይተው አስተያየታቸውን እንዲሰጡ ነው። ክሮስቶክ ቢሆን ጥሩ ነበር። እኛ ለዛ ምቹ አይደለም። እኛ ሲፈጥረን ራሱ አፈጣጠራችን ለዛ ለክሮስቶክ አልመችም። ወደ ጫጫታ ይሄዳል። ስለዚህ ፍራኦል አንተ ፖይንትህን ታቀርብና ጨረስኩ ስትል የተምርን ደግሞ እንሰማለን። ከዛ የተምርን ጨምቀን ደግሞ እዚህ ጋር የተከበሩ ወዳጆቻችን አሉ፣ እነሱ የታዘቡትን እንዲናገሩ እኩል ደቂቃ ሰጣቸውና መጨረሻ ላይ ከተቻለ አይደለም ግዴታ ውሳኔ ሰጥተን እንለያያለን። ውሳኔው ምንድን ነው? በፍራኦል የተቻለ ንግግር ከዚህ ቀደም በነበረው በመጨረሻ ጊዜ ባደረግነው ውይይት ይሄ ነገር ውሸት ሆኖ ከተገኘ $50,000 ለተምር ሰጣታለሁ ብሏል። ይህንን ነገር በጣም በጥንቃቄ አድምጡና በመከባበር ላይ የተመሰረተ ውይይት እናደርጋለን። ከዛ የሁለቱን ከሰማንም በኋላ ከሁለቱ ንግግር እናንተ የተረዳችሁትን ነገር እኔም ደግሞ ከእናንተ ጨምቄ ማቀርበውን ጥያቄ ጠይቀን በሰላማዊ መንገድ እንሰነባበታለን። ኬዝ ክሎዝድ። ላንመለስ በዚህ ጉዳይ ላይ እንለያያለን ማለት ነው። እንደዚህ ላድርግ። ፍራኦል ስላወራ ተጨማሪ 4 ደቂቃ ልስጥህና በ4 ደቂቃ ውስጥ እዚህ ጋር ሰዓት ላስቀምጥ። በ4 ደቂቃ ትናገራለህ። ከዛ ፍራኦል ያወራው ላይ አላንቺ ጨምሬ ፍራኦል ያወራው አይ ቲንክ 6 ደቂቃ ሲደመር 4 ደቂቃ። እሺ ተማካሄዳለህ።
ይቅርታ ተይዳ አሁን ፕሩፍ የሚደረግበት ነገር ላይ ከሆነ ቀላል ነው አይደል? አሁን ባኬን ፎርዝ ከሆነ ለጸብ ነው የሚሆነው እና ሁሉም በኢሞሽን ነው የሚሆነው ገባ? ስለዚህ የሱ ዶክመንት አሁን እንዲህ ነው የሚለው በዶክመንት ያደርገዋል። ቴምር በዶክመንት የተገኘው በዶክመንት ስታደርግ ለፍርድ እኮ በጣም ቀላል ነው የሚሆነው። አለበለዚያ ፓርት 90 ብትሄድም አይመለስም ይሄ ነገር ማለት ነው። በዛ መልኩ ብናደርግ እሺ። እኔ እንድታደርግልኝ የምፈልገው ቴዲ እንድታደርግልኝ የምፈልገው ምንድነው መጀመሪያ ተሙም ሰምታችሁ ከሆነ እነ ሙሌ ሁሉን የነበራችሁ ጊዜ የነበረው መጨረሻ ውይይት ትራኩ ከኦክሽን አልተገዛም ብሩ ደግሞ 100,000 ብር ነው የሚል ነበር አይደል? ሁለት ነገር ላይ ነው። ስለዚህ በዚህ ብር ተገዝቶ ተጭበርብሬ በውድ ነው 150,000 ነው የተሸጠልኝ ነው። ትራኩ የተገዛበት ደግሞ ኢንቮይስ አንተ ጋር ስለላኩኝ እሱን ኢንቮይስ ሰው ስለሚያምንህ ማሳየትም ትችላለህ፣ ከየት እንደተገዛ ኦክሽን መሆኑን ማለት ነው። ሌላ ደግሞ የስልክ ከፈለገ ተሙም ይደውል። ሙሌ ቅድም ደውሎ ነበር። ቴሌግራም ላይ ለጥፍላችሁ ምንም ለጥፈው ችግር የለም። እሺ ለጥፈው ትራክ እንትን ኢንቮይሱን የቴይለር ማርቲን ኢንቮይስ ለጥፍላችኋለሁ። መግባት ያልቻላችሁ ወይም ትራክ ድራይቨሮች ቴዲ ሐዋሳ የቴሌግራም ቻናል ላይ ሂዱና ያንን ይዛችሁ እናንተ ቼክ አድርጉና ኮመንት በምታደርጉት መንገድ ላይ ታውቃላችሁ፣ ኮመንት ታደርጉልኛላችሁ። እኛ ደግሞ እዚህ ክሮስ ቼክ የምናደርገውን እናደርጋለን። እሺ ቀጥሉ። ስለዚህ የነበረው ምንድነው ኦክሽን አልተገዛም ነው። ታይለር ማርቲን ማለት የኦክሽን ነው ትራኩ ራሱ መሸጫው ሙሉ አሜሪካ ላይ በሁሉም ስቴት ላይ አላቸው፣ ካናዳን ጨምሮ ማለት ነው። አንድ እሱ ከነሱ ስለመገዛቱ በስልክ አንተ ክሮስ ቼክ ማድረግ ትችላለህ። አንድ ሁለተኛ የትራኩ ፕራይስ ተውሽ የጎማው ምኑ ይቅር ችግር የለውም እሱ 152,400 ነው የተገዛው ይላል ራሱ ኢንቮይሱ ላይ። እሷ ደግሞ 150 ነው የገዛሁት አለች። የቱ ጋ ነው የተጭበረበረችው? የቱ ጋ ነው እሷ እኔ 100,000 ብር ገዝቼ እሷ ኢቭን 100,000 እንኳን ብገዛውና 200,000 ብሸጠው ጥሩ ነበር፣ ባተርፍ ጥሩ ነበር። ለዛ ነው እኔ መጥቼ የዛኔ ተበሳጭቼ ስናገራችሁ የነበረው አትርፌ ቢሆንና እንደዛ ብባል ጥሩ ነበር፣ ግን ምንም ነገር አላተረፍኩ። እሺ ሪሲቱ ላይ እንኳን ባለው ብንሄድ ትርፍ አይታይም። ቀጥል በቃ። እሺ ቴንክ ዩ። ቴሌግራም ላይ አስቀምጬላችኋለሁ። በተለይ የህግ ሰዎችና በጉዳዩ ላይ ያላችሁ የትራክ ድራይቨሮች እዛ ጋር ሄዳችሁ ኢንቮይሱን ቼክ አድርጉና ከማርቲን ቴይለር እዛ ጋር ቅርበት ያላችሁ ሰዎች ስለምትሆኑ በተለይ የአሜሪካ አካባቢ ያላችሁ ሰዎች ዌብሳይት ላይ ገብታችሁ እዛው በቅርበት እንሄዳችሁ በተለያዩ መንገዶች እኔ እንደሰማሁት ከሆነ ስልክ ልናገር ይደውሉ የሚፈልጉ ሰዎች ጻፍላቸው ስልክ እዛ ላይ ኦኬ። ስልክ መናገር 1800 አንዴ እዚህ ጋር ልጻፍላቸው። ኦኬ እዚህ ጋር ልጻፍላቸው 1800 654 8280 ያ ከዛ ሴልስ ዲፓርትመንት ምናምን ወደ ሌላ ዲፓርትመንት ነው የሚመሯችሁ። እዛ ስደውሉ ወደ ሽያጭ ክፍል ምናምን ነው የሚመሯችሁ። እነሱ ጋር ቪን ነምበሩን እየሰጠ ሰው መጠየቅ ይችላል፣ ማን እንደገዛው መቼ እንደተሸጠ ምናምን ይገባቸዋል። እዛ ቴዲ ሐዋሳ ቴሌግራም ቻናል ላይ አስቀምጬላችኋለሁ ኢንቮይሱን። ይሄን ወስዳችሁ እናንተ ክሮስ ቼክ ታደርጋላችሁ። እንደተባለውም ይሄ ኢንቮይስ ይሄ መኪና ምንድነው የምታደርጉት? አሁን ክርክራችን 3 ነው። ይሄን ነገር ነው የምናጠራው መስመር ለማስያዝ ያህል ሌላ ቦታ የምንሄድበት መንገድ የለም። የመጀመሪያው ትራኩ በተባለበት ዋጋ ነው የተገዛው ወይ? ሁለተኛ ትራኩ እንደተባለውም ኦክሽን ገብቶ ነበር ወይ? ሌላ ካለ ታግዙኛላችሁ እነተሙ ለሌሎች። ሌላኛው አንድ የምናጠራው ነገር ምናልባት መሀሪም አለ እዚህ። ይሄ ትራክ ከተገዛ በኋላ ተምር ያቀረበቻቸው ቅሬታዎች አሉ። አንደኛ የተበላሸ ትራክ ነው ይሸጠልኝ ብላለች። ይሄን ትራክ በቅርበት የምታውቁ ሰዎች እናንተ መስጠቱ አስተያየት ይኖራል። ሁለተኛ ወቅቱ ተምር ትራኩን የገዛችበት ወቅት ፍራው ላይ የሸጠላት ፕራይስ አለ። አሁን በፍሪ ማርኬት ኢኮኖሚ ወይም ደግሞ በነፃ ማርኬት ገበያ ውስጥ እየኖርክ በ100 ብር ገዝተህ 1,000 ብር መሸጥ መብቱ ነው፣ ማንም አይከለክለን። ነገር ግን እኛ እንድንወያይበት ያደረገን ነገር ምንድን ነው? ፍራኦል የተናገረው ንግግር እውነት ነው ወይስ ውሸት ነው? በፍሪ ማርኬት ኢኮኖሚ መሆኑ አይደለም። አንዳንዶቻችሁ ይሄ ያለንበት ሀገር እኮ ፍሪ ማርኬት ኢኮኖሚ ነው ምናምን ትላላችሁ። እሱ ጠፍቶን አይደለም።
ነገር ግን እኔ አንድ ሰው አውቆኝ ቴዲ አውቃለሁ ብሎኝ ኦኬ እኔ ስላወቃችሁኝ ብቻ 100 ብር የገዛሁትን ነገር ለእናንተ ስለሆነ ብዬ ነው ብዬ 1000 ብር ብገዛ እና ለሱ ለጋዥ ደግሞ አይ የሸጥኩልን ዕቃ እኮ 990 ብር ነው የገዛሁት ብዬ ብናገር ፐብሊክ ሪከርድ የሆነ ነገር ቢኖር ፋይንድ አውት አደረግኩኝ ብሎ ገዢ ቢመጣ እኔ ጥፋተኛ ነኝ ወይም ደግሞ እኔ አታላይ ነኝ ማለት ነው በሌላ አባባል። ስለዚህ ይሄ ከፍሪ ማርኬት ኢኮኖሚ ጋር ምንም የሚያገናኘው ነገር የለም። ምን ማለት ነው? ተምር ፍራኦልን ሶሻል ሚዲያ ላይ ስላወቅኩት የተቸገሩ የተለያዩ ሰዎችን ስለሚረዳ ስለማቅ አምኜው ስለ ቢዝነሱ ምንም አላውቅም 167,000 ነው የገዛሁት በነዮኒና በሌሎች ጣልቃ ገብነት ርብርብ ተቀንሶላት 152,000 ብር ሸጬላታለሁ። የገዛሁት በዚህ ነበር እንደውም ከስሬ ነው የሸጥኩት ብሏል። ስለዚህ የምናጠራው እነዚህን ነገሮች ነው ማለት ነው። እውነት የተራኩ 150 ኦኬ 150 በቁጥር 1 2 150 እሺ ችግር የለውም። ስለዚህ አሁን እኛ የምናጠራው መስመር ላስይዝ ብዬ ነው የምናጠራው። አሁን ፎከስ የምናደርገው እዚህም እዛም አይደለም የምንረግጠው። የመጀመሪያው የምንጨርሰው ነገር ይሄ ትራክ እንደተባለው ፍራኦል ከኦክሽን ተጫርቶ የገዛው ነው ወይ ወይንስ እዚህ ጋር እንደምናየው የዚህ ትራክ የመጀመሪያ ሻጮች ግሬተር ኦማሃ ሊዚንግ ኤልኤልሲ ከነሱ ላይ ነው የገዛው። እዚህ ጋር ማየው ደረሰኝ አለ፣ ተምር የላከችልኝ ኢንቮይስ አለ። ገዢ ጀፍሮ ይላል ከኦክሽን አይልም። እንግዲህ እኔ የደረሰኝን ነው የምነግራችሁ። እነዚህን መጀመሪያ እናጸዳለን። ሌሎቻችሁም ኮመንት እያደረጋችሁ እየደዋወላችሁ እዛ በቴሌግራም ላይ መታችሁ ጻፉልኝ፣ እንደ ግብዓት ተጠቀመዋለሁ። የፍራኦልን ሰምተናል። አሁን የተምርን እንደ መንደርደሪያ እንዲሆን የተምርን እንስማና ከዛ ወደ ታዛቢዎች ወይም ደግሞ ወደ ዳኞች ወደ ጓደኞቻችን እንሄዳለን። እዚህ ጋር ማናችንም ስድብ ካለ ውሸታም ሌባ ምናምን ካለ ጥዬ ነው የምወጣው። አንደኛ ማንም ሰው ዲስሪስፔክት እንዲያደርገኝ አልፈልግም። ስድብ የለም፣ ይህንን ነው የምለው። ችግር የለም። እሱ ምንም ነጋሪ አያስፈልገንም። ትልልቅ ሰዎች ነን፣ እንዴት ማውራት እንዳለብን እናውቃለን። እንዳልኳችሁ ያገናኘን የቢዝነስ ጉዳይ ነው። ማናችንም እዚህ ጋር ሚት ላድርግ፣ ማናችንም ማንንም ዲስሪስፔክት ማድረግ አይጠበቅብንም። ተከባብረን ነው የምናወራው። ስለዚህ ይሄ ንግግር ስድብ ነው አቁሙ ካልን ማቆም ነው ያለባቸው። በተቻለ መጠን የሰከነ ውይይት እናደርጋለን ብዬ ተስፋ አድርጋለሁ። ከዚህ በኋላ እንቋጨዋለን። ምናልባት ቀጠለ ከተባለ ሰዎች ፋይንድ አውት አድርገው ከላኩልን ዌብሳይት ላይ የገቡ ቼክ እያደረጉ መረጃቸውን ከላኩልን ልንቀጥል እንችላለን። በተረፈ ግን ዛሬ ለምን አትደውልም ቴዲ? አሁን ለምን አትደውልም? አሁን እዚህ ለምን አትደውልም? ቆይ አንድ ጊዜ ይሄንን እንጨርሰው መጀመሪያ ማለት የኦክሽኑን ለመጨረስ እኮ እሷ ከማውራቷ በፊት የኦክሽኑን ለመጨረስ እስቲ እንደ ሀሳብ እነተሙም ተናገሩ። ለምን አትደውልም አንተ? እነሱ እያወሩ ሌሎቹ እነ ዩኒ ይደውላሉ። ሌሎችም አሉ፣ እነ ዩኒ ቶሮንቶ አሉ። ስልካቸው ነው እየሰማን ስፒከር ላይ ተደርጎ ደውል። ኦክሽን ላይ መገዛቱን ፈታው ማለት ነው። እሷ ማውራት እኮ አይጠበቅባት፣ እዛው አንተ ፈታው ኦክሽን ስለመገዛቱ። ወይ ፍራው ለእንትና ራሱን የቻለ አኪያ ለምሳሌ በመደወል ይችላል፣ ወይ ደግሞ ወይ ሌላ ሰው ኢቭን ማሪ መደወል ይችላል። ማሪ ደውል ከፈለክ ማሪ ደውልና ኦኬ ላካሄድ ደውልና ነገሩ ፊክስ ላካሄድ አንደውልም። የተዘጋጀ ሰው እዛ ሊኖር ስለሚችል አንደውልም። በማስረጃ በዶኩሜንት ነው የምንሄደው። ስለዚህ ለእኛም ስለሚጠቅመን ይሄ ዶኩሜንት እያዛል፣ ችግር ነው። አንደውልም። እኛ መደወል የሚፈልግ ሰው ይደውል። ሌትስ ጎ ሜክ ሴንስ። እኔ ምን ትምለኝ፣ ሁሉም ነገር ስለተደወለ ስላነሳ አይደለም። ሊያነሱ ይችላሉ፣ ሊመልሱ ይችላሉ። ያ ታማኒ ነው ወይ? ታማኒ የሚያደርገው ኢንቮይሱ አለ። ኢንቮይሱ ቼክ የሚደረግበት መንገድ አለ። ቼክ ይደረግና ይሄ ትክክለኛ ኢንቮይስ ነው ወይ? ምክንያቱም ኦክሽን ያልገባ መኪና ኦክሽን አስገብተን እኔ እኮ መሀሪ የምትገርመኝ ምንም እኮ አታመጡም እኮ እናንተ ስላከበርኩ ነው እንጂ ምንም እኮ አታመጡም። አንድ ጊዜ ፍራው ለራስ እኮ የምትፈጥረው ነገር የለም። ለምን የምትናገረው? ቆይ ፍራው ምን ማለት ነው? ምንም አታመጡ ማለት ቆይ አንድ ጊዜ ምንም አታመጡ ማለት ነው ማለት ነው። በክብር አይደል ያወራው። በቃ አካሄዱን የተናገረው አልሰደብ አልዘለፈ። ምንድነው ምንም አታመጡ ማለት እንዴ? በቃ ጀስት ተዋይተን እኮ ልንበታተን ነው። ማናችንም የማንንም ቢል አንሸፍንም እኮ እዚህ ጋር ተከባብረን ለማውራት ነው የመጣ ነው። እስካልዘለፈ ድረስ አንዘላለፍ ፕሊስ። እሺ ታምር የምትናገሪው ንግግር ካለ ለአንቺ 8 ደቂቃ ልስጥሽ። በተቻለ መጠን በጨዋነት አውሪና ወደ ሌሎች ወንድሞች ይሄዳሉ። ኦኬ ቴዲ ቦይ ይኸውልሽ፣ ቴምር ይኸው ስሜታዊ እንዳትሆኚ ነገር እናታበላሽ። ኦኬ ስነ ስርዓት አድርገሽ አውሪ። ሚዩት ነሽ። አሁን ማለት አሁን ትሰሚያለሽ?
ኦኬ እኔ ስሜታዊ ያልሆንም አንደኛ ህዝቡም አንተም ቴዲ እንድጠይቁልኝ የምፈልገው የመጀመሪያ ዶክመንት የሰጠኛል ቴዲ ላንተ የላኩልክ እዛ ዶክመንት ላይ ኦነር ማን ነው የሚለው እሱን አሁን አንተ ንገርልኝ ለህዝቡ ለኔ እሱ የሚለው አሁን ማርቲን ነው የሚለው አይደለም ሰጠኝ ዶክመንት ላይ ለኔ ገዛው ብሎ ሰጠኝ ዶክመንት ላይ እንደዛ አይደለም የሚለው ኦነሩ ሌላ ነው ቴዲ አንዴ ስሙን ንገራቸው እኔ በዶክመንት ነው በወሬ ምናምን አይደለም በዶክመንት እሱን አንብብላቸው ማለት እሱ ባወራው እኔም ደግሞ መረጃ እጄ ላይ የተሰጠኝ በሰዓቱ ሲሸጥልኝ የሰጠኝ መረጃ ስላለ እኔ ለቴዲ ስለላኩለት እዛ ጋር መጭበርበር የተጀመረው እዛም ጋር ነው ያ ዶክመንት የገዛውበት ካምፓኒ ታይትል ብሎ የሰጠኝ ሌላ ካምፓኒ ነው ይሄ ማርቲን ትሬር የሚባለው አይደለም ሌላ ነው ገባህ አንድ እሱ ሲቀጥል ትራኩን ለጓደኛው ለማን ነው ስራፋኤል የሚባለው እሱ ጋር አንድ ቢልዲንግ ላይ ለሚኖሩት ልጅ በ130,000 እንደገዛው ነግሮት ባንክ ሄደው ባንክ ላይ ልጁ ዲፖዚት የሚያደርገው ብር ላይ አንሶበት በዛ የተነሳ ተጣልተው ነው የተለያዩት ባንክ ራሱ አሲዞ ነበር የገዛው ትራኩን እሱ አንድ አለ ሲቀጥል ደግሞ ሌላ ነገር ምንድነው 150,000 እኔ ሪሲት አለኝ 150,000 መጀመሪያ ሊሸጥልኝ የነበረው 167,500 ምናምን ዶላር ነበር ገዛው ብሎ እዚህ ቤት ራሱ ሲናገር ሰምታል ቴዲ አሁን 152,000 ይላል በፊት ግን ሲል የነበረው አንተ ቤት ራሱ 167,500 ነው ለሷ 19,000 ዶላር ከስሬ ነው የሸጥኩላት ብሎ ተናግሯል ሶ ያ አይደለም እሱ አንድ ራሱ ውሸት እንደሆነ ሲቀጥል ደግሞ ሌላ ምንድነው አሁን እዚህ ስልክ ቁጥር ሰጥቷል ደውሉ ምናምን ይላል እሱ ስልክ ቁጥር ላይ ብትደውል አንደኛ ይሄ ትልቅ ካምፓኒ ነው ማርቲን የሚባለው ካምፓኒ በጣም ትልቅ አሜሪካን ሀገር የተለያዩ ስቴቶች ላይ ትልልቅ እንትን ያለው ካምፓኒ ነው ይሄ ካምፓኒ ዳይሬክት ፎን ኮል ስትደውል ቀጥታ የራሱ ማስታወቂያ ይኖረዋል እዚህ ጋር ዝም ብሎ ነው የሚጠራው የማይነሳ የሆነ ካምፓኒ ስልክ ቁጥር ነው የሰጠን ብዬ ነው ማስበው አሁን እዚህ ጋር ህዝቡን ለማሳመን የተጠቀመበት ሲስተም ነው አንደኛ እዚህ ህዝቡን በቃ ቴምር እኔ እንደዚህ ጎማ 10 ጎማ ቀይሬላት አስዌር እኔ አልዋሽም እናቴን መወዳተን ይንሳኝ የበሰበሰ ጎማ እላው ላይ ያለ ሰጥቶኝ በ3 ወሩ ነው ጎማ የቀየርኩት እኔ በ3 ወሩ ሁሉንም ጎማ ቀይሬያለሁ ወደ 7,000 ዶላር አውጥቼ ያን ሁሉ ሂሳብ ያን ሁሉ ኪሳራ እኮ ሳላነሳ እኮ ነው እኔ የከሰርኩትማ ኦልሞስት ለትራኩ ማለት ነው ወደ 200,000 ዶላር ነው እኔ እኮ ያወጣሁት ላይክ ከ30,000 በላይ ለሰርቪስ በየጊዜው በየቦታው እየቆመብኝ አንድ ጊዜ የሆነ ካምፓኒ እዚህ ልጁ እንደውም እየሰማኝ ሊሆን ይችላል 6,000 የሆነ ጫካ ውስጥ ቆሞብኝ በጣም ሩቅ ቦታ ጫካ ስለሆነ በረሃ ስለሆነ 6,000 ዶላር ከፍዬ ተውድ አስደርጋለሁ በገዛውት በ3 ወሩ የላኩልክ የተለያዩ ላይቶች አሉ አሳይቻለሁ ልክልሃለሁ በውስጥ ላንተ እንደዛ አይነት ላይቶች ነበር የሚያበራው ትራኩ በጣም ችግር ያለበት ትራክ ሳላስፈትሽ ነው የገዛውት አሁን ህዝቡ እንዳቅም ፈልገው እሱ አሁን እየተከራከረ ያለው ቴምር እንደ ገዥ መታ ገዛችኝ ነው የሚለው እንደ ገዥ ከገዛውት ትራኩን አስፈትሼ ትራኩን ነድቼ ይሄዳል አይሄድምን ሞተሩ ይሰራል አይሰራምን አይቼ ነበር መግዛት የነበረብኝ አይደለም እንደቆመ የማይሄድ ሞተሩ የተነቀለ ትራክም ቢሆን አመኛው በዚህ ዋጋ ነው የገዛውት 10,000 ዶላር ቀንስልሻለሁ ሲለኝ ራሱ ተወዋት ቀንስልኝ እኔ ትራኩን ማኔጅ አረግልሻለሁ ስላለኝ ነው የገዛውት ከመጀመሪያው ኢትዮጵያ ልኖር ልሄድ ነው ስለው ችግር የለውም እኔ ትምህርት ቤት ስላለኝ ለሁለት ድራይቨሮች 24 አወር ራን እንዲሆንልሽ shift ድራይቨር አሰጥልሻለሁ በወር 30,000 ዶላር ታገኛለሽ እኔ እንደነዚህ አይነት ጠንካራ ሴቶች እንደውም ማበረታታት ደስ ይለኛል ኤኒ ታይም በፈለግሽ ሰዓት ደውይልኝ አግዝሻለሁ ትራኩንም ከኔ ትወስጃለሽ አዲስ ጥሬ የሆነ ትራክ አለኝ ደንወሬ ብሎ ነው የሸጠልኝ ኢትዮጵያ ከሄድኩ በኋላ ግን 5 ወር ራሱ ትራኩን እያሰራ 5 ወር ራሱን ያሁን የምጠይቀው የ5 ወር ትራኩን የሰራበትን ብር ራሱ እንዲሰጠኝ ይፈልጋለሁ ኖቬምበር ላይ ነው ያስረከበኝ እኔ የከፈልኩት ጁላይ ነው እንትኑን ማየት ትችላላችሁ መኪናው ያስረከበብኝን ቀን ኖቬምበር ማለት ከ5 ወር በኋላ 5 ወር ማለት ነው ከጁላይ ጀምረክ ስትቆጥር ስልኩን አጥፍቶ ጠፍቶ በመሃል ትራኩን ሊሸጥ እያስማማ በ5 ወሩ ኖቬምበር ላይ ነው የሰጠኝ
በመሃል ትራኩን እያሰራው ነበር 5 ወር ትራኩ የሰራበትንም እንዲሰጠኝ ይፈልጋለሁ እኔ አይደለም ኖቬምበር ማን ነው ጁላይ አይደለም የሸጥኩላት ካለ ኦሬዲ 107,000 ቼክ የጻፍኩለትና በአካውንቱ ያስተላለፍኩለት መረጃ አለኝ አሁን የማይመስል ነገር ይሄን ያክል ጎማ ቀይሬላት ልክ ንጹህ ጥሩ ሰው ምናምን ለኔ ፌቨር እንደሰራልኝ ያረገ ህዝቡን ብሬንዋሽ ያረገው ነው እኔ ያለ ምንም ጥሩ ሰው ከሆነ የፍራኦል ኢቴቻን ስም ላጠፋ አልመጣም በምንም ተአምር ሰዎችን በውሸት መክሰስ አልፈልግም ነፍሴ ትጸየፋለች እንደዚህ በውሸት ሰዎችን መክሰስ የሰው ስም ማጥፋት ጥሩ ባለውለታዬ ከሆነ አመስግኘው ነው መዞር ማለት የምፈልገው እንደው በደሉ ትንሽ እንኳን ቢሆን ትቼሄር ነበር በደሉ ትልቅ ነው ለኔ በህይወቴ እኔ ብዙ ነገሮችን ምዝረብልኛለሁ እኔ የሥራ ሞራሌን ራሱ ገሎታል ፍራኦል ኢቴቻ አሁን እኔ ስራ የመስራት ራሱ ፍላጎት የለኝም አመናችሁም አላመናችሁም እኔ 18 20 ሰዓት ምሰራ ልጅ አሁን ከቤት ወጥቼ ስራ መስራት ራሱ አስጠልቶኛል ሞራሌም ጭምር ነው የተጎዳው 8 አመት ለፍተክ የሆነ ስራ ሰራለሁ ብለክ እንደ ሴት የ8 አመት ፕላንክ አፈር ደሜ ሲበላ ሞራልክ የሚነካ ለዚህ ነው እንደ ለፋውት ምናምን ሁሉ ብለክ ለካ መሃል ላይ የሚያቋርጥ ነገር አለ መሃል ላይ መሰናክሎች አሉ ሰው ተስፋ ሁሉ አስቆርጦኛል ፍራኦል ኢቴቻ እንደ ሴት ብዙ ነገር ህይወቴን አበላሽቷል እንደ ሴት ስራ ራሱ ሆነ የመስራት ፍላጎት የለም አንደኛ በትራኩ አክሲደንት ደረሰብኝ ተሳቀቁ በቃ ወደ ትራክ ቢዝነስ ራሱ አሁን ደውለው ነው ትራክ እንስጥ ሲሉኝ እባካችሁ ተውኝ ነው የምላቸው በቃ ብትገሉኝ ነው የሚሻለው ለትራክ ድራይቨር ሁኝ ከምትሉኝ ነው የምለው በዚህ የኔ ያክል እኔ ሞራሌ ሁሉ አፈር ደሜ እንዲበላ ጎርቶኛል ስለዚህ አንተ የምትለው ትራኩ ቴዲ እኔ በእናት ካምላክ ሴት እናት አለችክ ይሄንን አሁን ራሱ የመጣውን ርሲት እስከ ጥግ ድረስ ሄደ እንድትረዳኝ ነው የምፈልገው እንደ አንድ ኢትዮጵያዊ ሴት እህት ይሄ ድራማ አለበት እስከ ዛሬ ለምን ቆየ ምን እየሰራ ነው ህግ ስለያዘው አለ አሁንም ይዞታል ለምን አመጣው እመሃል ላይ እየተሰራች የነበረች ድራማ አለች ስም ለማጽዳት ነው የተመጣው እዚህ ጋር በምንም ተአምር የኔ እውነት ተሸፍኖ ይሄ ሁሉ ህዝብ ኢትዮጵያኖች ተሸውደው ህዝብ የሚጠራ ስም የለም በቃ እኔ ላይ ድራማ ሰርታል ትራኩን የገዛበት በጣም በችፕ ነው አሁን ደግሞ እዚህ መተክ ሌላ ድራማ ተደብቀ ከቆየ በኋላ እንደገና እንደዚህ ስልክ ደውሉ ምናምን የሚደወል ስልክ የለም ቢደወልም አይሰራም እኔ እንደተናገረ ደውያለሁ ይጠራል የሚያነሳው ሰው የለም ሲጀመር የራሱን የቻለ ማስታወቂያ ይኖረዋል እንደዚህ ትልቅ ካምፓኒ ይሄ ዳይሬክት ነው ቀጥታ እንደ ኖርማል እንደኔ ፐርሰናል ስልክ ይጠራል የራሳቸው ማስታወቂያ ቅድሚያ ያስገብተው ነው ከስተመር ሰርቪስ ላይ ሆልድ አድርገውክ ምናምን ነው ቀጥታ ወደዛ የሚያስተላልፍ ይሄ የለም ቀጥታ ነው የሚጠራው እስከ መጨረሻው እንድትይዙልኝ እፈልጋለሁ እልክ እዚህ ቤት ገብቶ አንድ ጂኒ የሚባል ሰውዬ የታርጋ እሱ ነው የከፈለው ብሏል ብሉ ናይል ካምፓኒ ነው የታርጋ ራሴ ከፍዬ እሱ እንደከፈለ አድርጎ እዚህ ቤት መጥቶ ዋሽቶ ሄዷል 147,000 ነው የገዛው ብሏል እሱም ውሸት ነው ተደዋውለን ተነጋግረናል ከሰውየው ጋር መተክ ይሄን ነገር ማጽዳት አለብክ እዛ ጋር ገብተክ ለ10,000 ሰው ዋሽታል ያንን እናንተ ወስዳችሁ ለሱ እንደከፈለው አድርገ ከኔ ኪስ ወስዳችሁ እሱ እንደከፈለው አድርገ መተክ አውርታል ብያለሁ ይሄ የሚባለው ነገር በሙሉ እዚህ ጋር ለኔ ማለት ነው አንድ እውነት የለው ሁሉም ውሸት ነው አሁንም እዚህ ጋር ሌላ 100 ትራክ 10 ትራኮች ምናምን እየተባለ ስለራስ መወራት አያስፈልግም እና ቴዲ መጨረሻ ላይ እኔ የምነግርክ እባክክ እስከ መጨረሻው ይሄን ሪሲት ራሱ እንድታጣሩልኝ ፈልጋለሁ እኔ ይሄንን ካምፓኒ በአንተ ፊት ነው እሱ የተናገረው ሪከርድ አለ ካምፓኒው እንደዚህ አይነት ፌክ በሰራተኞች ውስጥ ለውስጥ የሚሰሩ ሊኖርቹ ይችላሉ በብር በመናምን እስከ ጥግ ድረስ ሄድበታለሁ እውነቱ እንዲወጣ እንድታግዙኝ ይፈልጋሉ ዛሬ መጨረሻ ቀን መሆን የለበትም ሪሲቱ መጣራት አለበት ይሄ ነው ቴንክ ዩ ኦኬ ክብራትና ክብራን ሪካፕ የተባለ አፕሊኬሽን ላይ አንዴ ኦንላይን ላይ ገብቼ ሪካፕ የተባለ አፕሊኬሽን ላይ ኢንቮይሱን አስገብቼ ቼክ ለማድረግ ሞክሬያለሁ ሰመሪ ሰጥተውኛል ይሄ ፋይናል እንትን አይደለም እናንተም በየራሳችሁ የራሳችሁን ጥረት አድርጉ እኔ ያገኘሁትን ልንገራችሁ the invoice from Taylor and Martin Inc is generally well structured ይላል with most mandatory information however full compliance with the VAT regulation የቫት ሬጉሌሽኑ or input tax deduction critical missing elements አለው ይላል especially related to the recipient's address እንዲሁም ደግሞ የሰፕላየር ቫት አይዲ በተወሰነ መንገድ ሚሲንግ ኤሌመንት አለው የተሟላ አይደለም ይላል ይሄን ያገኘሁት ፋይንዲንግ ነው እናንተ ደግሞ በበኩላችሁ የራሳችሁን ጥረት ታደርጋላችሁ ይሄ ማለት
እንትኑ ኢንቮይሱ ትክክል ነው ትክክል አይደለም የሚል ነገር እንትን ለማለት ሳይሆን እኔ የደረስኩበትን ነው እንቀጥላለን ማለት ነው። እሺ ይሄን ካልኩኝ በኋላ ሌሎቻችሁ በምትሄዱበት አንተ ባገኘው ኢንፎርሜሽኑ ትክክል እንዳልሆነ እየተናገረ ነው ማለት ነው። ምልሽ እንትኑ ዌል ስትራክቸርድ ነው ይላል። ሚሲንግ ኤሌመንቶች አሉ። ስለዚህ የተቀባይ የሻጭ እነዚህ ቫት አድራሻ የተለያዩ ነገሮች ሚሲንግ ኤሌመንቶች እንዳሉት ይናገራል። ስለዚህ ክብራትና ክብራን ቴሌግራም ላይ ጽፌላችኋለሁ። ምንድነው የምታደርጉት? ቀላሉ ነገር ሪካፕ ብላችሁ ጽፉና ይሄን ኢንቮይስ ቼክ ታደርጋላችሁ። እሺ ተማከይ የቴለር እና ማርቲን ለምሳሌ እኔ ትሬለር ገዝቻለሁ እዚህኛ አካባቢ ያለው ቴለር እና ማርቲን ስትገዛ በሴለር እና ባየር ለምሳሌ ሴለር የካምፓኒው ስም ይኖራል፣ ባየር ደግሞ ያንተ ስም ይኖራል። መጀመሪያ ኦንላይን ስለሆነ ክፍያ ምንም ሄደ በአካል የምትከፍለው ነገር ስለሌለ ማለት ነው። ኦክሽን ላይ ኦክሽን መጀመሪያ ሲስተሙ ራሱ እንዳው ስትጫረት የሆነ ዲፖዚት ታደርጋለህ፣ ስታሸንፍ ከዛ በኋላ ደሬስቱን ከፍለ ትወስዳለህ ማለት ነው። በሆነ ቀን ይሰጣል። ስለዚህ ባየር ይላል እና ሴለር አለ። ሴለር ካምፓኒው ቴለር ኤንድ ማርቲን ማለት ነው። ከታች ደግሞ ሻጩ አለ። ለምሳሌ እኔ ያንን ይዤ እኔ ትሬለር ገዝቼ ለአንተ ብሸጥልህ ከዛ እኔ ነኝ የምሆነው ባየር ገብቶሃል? ባየርን ይሆናል ገዢ የሆነ አካል ይሆናል ማለት እንደዛ ነው። እኔ ቴለር ስለገዛው ያንን አውቀዋለሁ ማለት ነው። ሚውት ነህ ቴዲ። አንተ ስትገዛ ምናልባት ከቴለር ማርቲን ትራክ የመግዛት ልምዱ ያላችሁ ሰዎች ልታግዙን ትችላላችሁ። እሺ አንተ ስትገዛ ከማርቲን ቴለር ወይ የገዙ ሰዎችን አይተህ ከሆነ አሁን እዚህ ላይ ምንድን ነው የሚለው አይተዋል ብዬ አስባለሁ። አይተኳል አይደል? ስላየኸው ስለዚህ አላየኸው? አላየሁትም። የኔን ኤክስፔሪንስ ነው የነገረው። እሺ ቴሌግራም ላይ ፖስት ያደረኩትን ኢንቮይስ ከአንተ ጋር አስተያየውና የሆነ ሚሲንግ ኤሌመንቶች ካሉ ትነግረናለህ። ያለው እዚህ ላይ ነው። ቴዲ ሐዋሳ የቴሌግራም ቻናል ላይ ገባና እዛ ላይ ቼክ አድርገው። ቴዲ ስራ ስላለኝ እድል ከሰጠኸኝ ትንሽ ተናገሬ ልውጣ። እሺ እንደዚህ ይላል። በመስመር ለማስያዝ ያህል አሁን ፍራውልን ሰምተናል፣ ተምረን ሰምተናል። የራሳችሁን መላምት እየሰጣችሁ ትቀመጣላችሁ። አሁን ደግሞ ከታዛቢዎች እንሰማለን። ከመሀሪ ጀምራለሁ። ከመሀሪ ቀጥሎ ወደ አብዲስ አመጣለሁ። ከዛ ተሙ የሚናገረውን እንሰማለን። ከዛ ዮኒ ማኛን እንሰማለን። ከዛ ሙሌን እንሰማለን። ከዛ ዮኒን እንሰማለን። ከቤቱ የሰማነውን ደግሞ ሰምታችሁ ከዛ ፍራውል ይቀጥላል። ከፍራውል ቀጥሎ ደግሞ ቴምር ትሄጃለሽ። እንዳይጠፋብሽ አንቺ እየሰማሽ ኖት ያዥ። ሁለታችሁ ኖት ያዙ ለማስታወስ እንዲረዳችሁ። በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ይላል የሀገር ሰው ሲተርት። እሺ መሀሪያችን ወደ አንተ ልምጣ ወንድሜ። ቴንክ ዩ ኤቭሪባዲ ላይም ታችም ያላችሁ ሰዎች ሰላም ብያለሁ። ኤኒዌይ ወደ ጉዳይ ስንቀጥል ምን አለ መሰለህ፣ አንድ ያስተልቀኝ ቴዲ ኦኬ፣ አንድ ያስተልቀኝ አንድ ጊዜ እኔ ጋር እንትን ያሉ ሚሲንግ ኤሌመንቶች ምንድናቸው ካላችሁ ኔም ኤንድ አድሬስ ኦፍ ሰፕላየር አለ፣ ቲክ ማርክ ነው። ኔም ኤንድ አድሬስ ኦፍ ሪሲፒየንትስ ኤክስ ነው፣ የለም ሚሲንግ ነው። ቫት አይዲ ኤክስ ነው። ዴት ኦፍ ኢሹ ቲክ ነው፣ ራይት ነው። ኢንቮይስ ነምበር ትክክል ነው። ታይፕ ኤንድ ኳንቲቲ ኦፍ ሰርቪስስ እሱ አለ ይላል። ፕራይስ ኢንክሉዲንግ ቫት ይላል፣ ኤክስ ነው፣ ሚሲንግ ነው። ፔይመንት ይላል፣ ታርሟል። ስለዚህ ሚሲንግ የሆኑ ውስጥ ናቸው 1 2 3። እሺ እንዲህ እያልን እንቀጥላለን። እሺ መሀሪያችን ወደ አንተ ልምጣ። ቴንክ ዩ። ይኸውልህ እኛ መጀመሪያ ምንም ነገር ልናመጣ አይደለም የመጣ ነው። እዚህ ጉዳዩም የኛ ጉዳይ አይደለም። ያው የህዝብ ተሳትፎ ያስፈልጋል ስለተባለ የመጣ ነው እንጂ አንዱ ላይ የምናመጣው ነገር የለም። እኔ የራሴ ጉዳይ በሆን ኖሮ ምን እንደማመጣ ማንም ሰው ያውቃል፣ ችግር የለውም። ግን ምንም አላመጣም። አሁንም ይህን ጉዳይ አያገባም ካላችሁኝ አንጉ አውት። ግን የህዝብ ተሳትፎ ያስፈልጋል ወይ ደግሞ እዚህ ቢዝነስ ያላችሁ ሰዎች እንደዚህ አይነት ተፈጥሯልና ምን ያህል ሪያሊቲ አለው ስለተባለ የመጣ ነው። ባይዘው ምንም ላመጣ ነገር አይደለም። ይሄ የራሴ ጉዳይ ስላልሆነ ምንም አላመጣም። የራሴ ላይ የሚደርስ ነገር ካለ ግን የመጨረሻ የጨረስኩ ወንድ ነኝ ማለት ነው። ማመጣ ብዙ ነገር አለ። ግን ቴዲ እኛ አይደለንም ያልነው። ይሄ ትራክ ከኦክሽን አልተገዛም፣ እኛ አይደለም ያለነው። ይሄ የፌዴራል መንግስት ኦፊስ ነው ያለው፣ እኛ አይደለም ያለ ነው። በዚህ የፌዴራል ኦፊስ እንዳለ የትራኩ ባክግራውንድ ቼክ ሲደረግ ይሄ ነው ኦክሽን ባክግራውንድ የለውም ትራኩ ብሎ የነገረን። ይሄ ማንም ሰው የያዘው። ስለዚህ አሁን የምናገናኛቸው አሪፍ ነገሩ ይሄ የፌዴራል ኦፊስና
ይሄ ማርቲን የሚባለው የመጣው ኢንቮይስ ኦኬ፣ ይሄው እናንተ እንዲህ ብላችኋል። ይሄ ደግሞ እንዴት ነው? የትኛውን ውሸት? እናንተ ናችሁ መንግስት ናችሁ ውሸት ወይ ኦክሽኑ ውሸት ብለን እናያይዘዋለን። እኛ አይደለም ያልነው፣ በቃል አይደለም። ይሄ ካምፓኒ ነው ያለው። ይሄ ባክግራውንድ ቼክ አፕ ሲደረግ በፌዴራል የትራኩን ባክግራውንድ ያወጣው ይሄ ኦፊስ ነው። ስለዚህ ማንም ሰው ቼክ ማድረግ ይችላል። ኦኬ፣ ሲቀጥል ቴዲ ወደሚቀጥለው ልሂድ። የሚቀጥለው ላይ በጣም የሚገርም ነገር ምን ታይቷል? እቺ ነች አይደለ? ኦኬ፣ እቺ ትቆይልኝና ወደዚህኛው ሙሉ ልሂድ። ኦኬ፣ ይሄ ነው ኢንቮይሱ የመጣው አይደል ቴዲ? ይሄ ነው አይደል ኢንቮይሱ የመጣው? ሚዩት ነው ያለው ቴዲ። ይሄ ትክክል፣ የስ ትክክል፣ እሱ ነው። ኦኬ፣ ይሄ ኢንቮይስ ከመጣ ያዝልኝ። ይሄ ኢንቮይስ ከመጣ እዚህ ጋር እንሂድ፣ እዚህ ጋር እንሂድ። ይሄ ኢንቮይስ ከመጣ ልክ ከቴለር እንትን የሚል ያለው በተቃራኒ ሳይድ ኤው ምላ መሰለ። ይሄ መኪና በምንድን ነው የተገዛው? ምላ መሰለ። ቼክ የተጻፈ በቼክ ትራንዛክሽን እንደተደረገ የለም፣ ኤምቲ ነው። ካሽ ኤምቲ ነው። ዋየር ኤምቲ ነው። በምንድን ነው የተገዛው ይሄ ትራክ? ይኸውልህ በቼክ ከተከፈለ አያሳይም፣ መጻፍ ነበረበት። በካሽ ከተከፈለ መጻፍ ነበረበት፣ አያሳይም። በዋየር ከተደረገ መጻፍ ነበረበት፣ አያሳይም። ኢቭን አልኩ እኮ ትራንዛክሽን የተደረገበትን ኢንቮይስ ነምበር መስጠት ነበረበት። በምንድን ነው የተከፈለው ይሄ ትራክ? በምን? በካሽ ነው? በዋየር ነው? በካሽ ነው? መጻፍ ነበረበት። ይኸውልህ እዚህ አልተጻፈም። ስለዚህ ይሄ ትራክ በምንድን ነው የተገዛው? ይሄ እንዲጣራልኝ ይፈልጋሉ። ኤኒዌይ ዶኩሜንቱ ስለተያዘ ችግር የለውም። ኦኬ፣ ሲቀጥል እዚህ ጋር ቆይ፣ ሲቀጥል ይኸውልህ፣ ሲቀጥል ታች ውረድ ቴዲ፣ ታች ባየር የሚለው ጋር ባየር የመጨረሻው አይታል። ባየር ክፍት ቦታ ላይ ማን እንደገዛው ፊርማም የለውም ስምም የለውም። የመጨረሻው ሽቱ ላይ የመጨረሻ ላስት ባርሙ ላይ ወርዳችሁ ይሁላችሁ። ቆይ ለአድማጭ ተመልካቾች ግልጽ እንዲሆን ከማርቲን ቴለር የሚወጡ ኢንቮይሶች አሁን አንተ የምትላቸውን ያካትቱ ነበር? ኦኬ፣ እሱ እንደሚያካትት ፊቸር ምናምን ይኖራቸዋል። ጀስት ለአድማጭ ተመልካቾች ግልጽ ለማድረግ ነው። ይኸውልህ አንድ ነገር አለ። በምን እንደከፈልከው ኦልሬዲ መጻፍ አለበት። በካሽ ነው የከፈልከው? ዋየር ነው ያደረግከው? ወይስ ቼክ ነው የጻፍክላቸው? መጻፍ አለበት። ቼክ ቁጥር ራሱ በዛ ላይ መቀመጥ ነበረበት። ምን ያህል ገንዘብ እንደተከፈለና ቼክ ቁጥር ምን ያህል እንደከፈልክ መጻፍ ነበረበት። የለም፣ ቼክ የለም፣ ዋየር የለም፣ ካሽ የለም። ከዛ ታች ውረድ። ታች ደግሞ ስትገዛው ያንተ ስም መጻፍ አለበት፣ የገዢ ስም ባየር የሚለው ላይ ኢዝ ኤምቲ ያለው። ይሄ ኢንቮይስ ሲመጣ በካምፓኒው ስም ይግዛው፣ በግለሰብ ስም ይግዛው፣ መጻፍ ነበረበት። አሁን እኔ ደውዬ ነበረ። ዋጋው ስለ ትራኩ አላወራም። ትናንትና አንድ ካስኬዳ ቀይ ካስኬዳ ገዝተሃል፣ ለምልክት እንዲሆነ እንደነገረኝ ሰውየው። ትናንትና አንድ ካስኬዳ ቀይ ካስኬዳ ገዝተሃል ነግሮኛል። ግን ይሄ ኢንቮይስ የመጣው አሁንም ዲፕ ኢንቨስቲጌሽን ያስፈልጓል። ምልህ ይሄ ትራክ የተገዛው በቼክ ነው፣ በዋየር ነው፣ በካሽ ነው? ላይ መጀመሪያ አልተመዘገበም። ሁለተኛ ሲቀጥል ደግሞ የባየሩ ስም ታች ላይ ሁላችሁም ይሁ፣ በተለይ ትራክ ኤክስፒሪያንስ ያላችሁ በትንሽ መኪና ብትገዛም ነው የምልህ፣ ኦክሽን ስትገዛ የባየር ስም ከታች መጻፍ ነበረበት። ቀኑም ዴቱና ዓመተ ምሕረቱ በካምፓኒ ስም ከሆነ የካምፓኒው ስም፣ የግለሰብ ስም ከሆነ የግለሰብ ስም መጻፍ ነበረበት። ኦኬ፣ ለዚህኛው ማረጋገጫ አንድ እንትና ይሄ ኦክሽን የተገዛ ነው። ይኸውልህ ይሄ ቴዲ ኦክሽን አውቄ ነው ስሙን ያጠፋሁትኝ። አይታል ቶታል አማውንት ይላል። ይኸውልህ ኢንቮይስ ነምበር ይልሃል። ኢንቮይስ ነምበር አለው። ይሄ ስንት እንደተከፈለ 29620 እንደተከፈለ ይኸውልህ ቶታል አማውንት ብሎ ተቀምጧል። ኢንቮይስ የተደረገበት ለዚህ ትራክ ኢንቮይስ የተደረገበት ነምበሩ ተቀምጧል። የተከፈለበት ኢንቮይስ አይታል ተቀምጧል። ይሄ ባክስ ትራክ እኛ የገዛንበት ነው ከኦክሽን ላይ ማለት ነው። ስለዚህ ትራክ ግዛ፣ ባክስ ትራክ ግዛ፣ ትሬለር ግዛ፣ የኢንቮይስ ያደረክበት ነምበር
ከነ ገንዘብ ዝርዝሩ እንዲያርጎ ነው የሚያስቀምጡልህ። ምን ያህል ከፈልክ ነምበሩ ራሱ አለ። አሁን ይሄን ደውለህ ብጠይቃቸው ኢንቮይስ ነምበር ይሄን ቼክ አድርጉልኝ ብትላቸው ስንት እንደከፈልክ ሳትነግራቸው ይነግሩሃል። ቢኮዝ ኢንቮይስ ነምበር አለው የተከፈለበት። ስለዚህ ይሄ ነው የሌለው። አይ በዚህ ነገር አያገባችሁም ውጡ። ኖ በነገራችን ማናችሁም እንደዚህ አይነት ነገር ሆድ ብሳችሁ እንዳትወጡ። አንድ ነገር ተመጣለሁ። ማናችሁም ሆድ ብሷችሁ የምትወጡት ነገር አይደለም። ይሄ ያለውን ነገር በሰላማዊ መንገድ ለመፍታት ነው። ኢንቮይስ ነምበር ላልከው ኢንቮይስ ነምበር አለ እዚህ ላይ አይቻለሁ። ሚሲንግ የሆኑ ሌሎች ናቸው። ኢንቮይስ አለ። ከዛ ጋር ግን እኔ አሁን ሌላ አንድ ፋይንድ ያደረኩት ነገር ምንድን ነው? ይሄ ምን ይላል መሰላችሁ? እዛው ኢንቮይሱ ላይ buyer is responsible to ensure that all motor vehicles purchased with emission are restored in compliance with all state and federal emission laws ይልና መጨረሻ ላይ ይላል payment is due on the day of sale ይላል። ቀሪ ብሩ ጠቅላላ ገንዘቡን ከፍለህ ስትጨርስ ነው ይሄ ቫሊድ የሚሆነው ማለት ነው። በሌላ አባባል payment is due on the day of sale. If not paid in full within 14 days, it will be considered equipment and buyer deposit lose ያደርጋል። ዲፖዚት ያደረገው ሉዝ ያደርጋል። ስለዚህ ሙሉ ገንዘብ ሳይከፈል የወጣ ኢንቮይስ ነው ማለት ነው። እሱን እኮ ነው የምልህ። ኢቭን ዳውን ፔመንት ብታስቀምጥበትም 40 ሺህ ብር 50 ሺህ ብርም አልኩህ እኮ በቼክ ከከፈልካቸው ቼክ ይላል፣ ካሽ ከሆነ ካሽ ይላል፣ ዋየር ከሆነ ዋየር ብሎ አማውንቱን ማስቀመጥ ነበረበት። የታለ እዚህ ላይ እኮ በሶስቱ መክፈል የምትችልባቸው ነገሮች ኤምቲ ነው ያሉት። አሁን ቴዳ አንዴ ቆይ ማለት እሺ አካይደሽ ተሙ እዚህ ላይ የምጨምረው የኔን እንትን አድርገው በትልቁ አድርገውና እኔ የገዛውበትን ለገዛ ከሱ ቤዝድ ኦን ዳት የሱን ማየት እንችላለን። አሁን እዚህ ጋር ካየው አንዴ ማህሪ ጨርሷል። ግን እንትኑ ፍሎው መጠበቅ ስላለብን ማህሪ ጨርሳል ወይስ ችግር የለውም? ኦኬ ተሙ ያወራና ወደ አንተ መጣለው። እሺ ተሙ ምንድነው? እሺ አሁን እዛ ጋር ይኸውልህ ከላይ እንደምታየው ኢንፎርሜሽን አለ። ለምሳሌ ቢድ ነምበሩ አለ አይደል 62594 ይላል። ኦኬ ከዛ እኔ ካምፓኒ አለ ኤልኤልሲ የሚለው ካምፓኒ ይታያል። እንትን ያልኩት ያው የራሴን አድራሻ ነው። ከዛ የኔ ስልክ ቁጥር ያው የምታውቁት ከታች አለ መጨረሻው 780 የሚለው እኔ በክሬዲት ልክ የገዛው ሰዓት ማለት ላስት ይር ኦክቶበር ላይ 2024 ነው እኔ ቢድ ያደረኩት ያሸነፍኩት ትሬለሩ ማለት ነው። ምን ይላል እዚች ጋር 5000 ዲፖዚት ወስደዋል ማለት ነው። ፔ ነበር ገባ። ስለዚህ አሁን ለምሳሌ የፍራውን እንደዛ ከሆነ እንዲህ አይነት ነገር መጀመሪያ ላይ ኢሜል ላይ ይመጣልሃል ስታሸንፍ ማለት ነው። ኦክሽን አይደል? ኦክሽን ስታሸንፍ ይሄ ነገር ይመጣልሃል። ከዛ በኋላ ደሬስቱን ከፍለ ነው የምትወስደው። የተለየ አሰራር አይኖረውም። አንድ አይነት አሰራር ነው አንድ ካምፓኒ ስለሆነ እንደዚህ አይነት ነገር ካለ አሁን በተጨባጭ መረጃ ይሆናል ማለት ነው። ያንን ነው ቴዳ ተሙ ከጨረሰ እዚህ ላይ ይኸውልህ ሪቻርድ እኔ ተጫርቼ ነበር። ስትጫረት ምን ይሆናል መሰለህ? መጀመሪያ ጨረታው ላይ ለመሳተፍ $5000 ዳውን ፔመንት ማድረግ አለብህ እንጂ ዝም ብለህ እንጣጥ ብለህ መግባት አትችልም። ምናልባት ዲለር ላይሰንስ ያላቸው ሰዎች በላይሰንሳቸው ሊገቡ ይችላሉ። ግን አሁን ተሙ እንዳለው ሊገዛ ከሆነ እኔም ሊገዛ ገብቼ ስለነበረ $5000 ዲፖዚት አደርጋለሁ ወደ ኦክሽኑ ሬጂስተር ሆነ ለመሳተፍ ማለት ነው። ግን እያንዳንዱ አሁን ተሙ ምን አለ መሰለህ የከፈለበትን ጽፎበታል አለ። ኦክሽኑ ዊን ስታደርግ ኦልሬዲ የከፈልከውን ገንዘብ ይጽፉልሃል። ይሄ ግን በዋየር ክፈለው በካሽ ክፈለው በቼክ ጽፎ ይክፈላቸው የሚያሳይ ምንም አይነት ነገር የለውም። እዚህ ይሄ ፎርም ላይ ነው ምን ያለውት። ለምንድን ነው ያልተጻፈው? መጨረሻ ላይ አሸንፎት ትራኩን በትክክል ገዝቶት ከሆነ ደግሞ የባየር ስም መጨረሻ ላይ ለምንድን ነው ያልተጻፈው? ለምንድን ነው ሲግኒቸር የሌለው? ስለዚህ ይሄን ነው መጠየቅ የምፈልገው ከዚህ ከወጣው ዶክመንት ላይ ማለት ነው። ሌላ ምንም ነገር የለኝም። ኦኬ ለተምርም ለፍራውልም ለወሬ እንዳይመቹ አድርገን በተቻለ መጠን እንተዋለን። የስራው ባህሪ ነው፣ ምንም ማድረግ አንችልም። የስራው ባህሪ ነው፣ ይዘናል። እስከ መጨረሻው አብረን እንሄዳለን ለማለት ያለው። ስለዚህ ለወሬ እንዳይመቹ፣ ለምክንያት እንዳይመቹ ብዙ ጊዜ ታውቃላችሁ ሰዎች ከኔ ቤት ከወጡ በኋላ ቴዲ ጨቁኖኝ፣ ቴዲ ወቅቶኝ፣ ቴዲ አስረግጦኝ እንዳይሉ ለሁለታችሁም ፉል ሞዴሬተር ሰጥተናል። የምትፈልጉትን ሰዎች እዚህ ላይ እንድታስገቡ ማለት ነው። የሚወርዱ ሰዎችን ከፈለገን እናወርድና እናንተ ታስገባላችሁ። ደጋፊ ናቸው ብላችሁ የምታስቡትን ተሙና መሀሪ የተናገሩትን በደንብ ሰምተናል። ጎደሉ ያሉትን ነገር አሳይተዋል። ማርቲን ቴይለር ወይም ደግሞ ኦክሽን፣ ማርቲን ቴይለር የኦክሽኑ ስም ሊሆን ይችላል፣ ከተሳሳትኩ ታረማለሁ። እዛ ሄዳችሁ የገዛችሁ ሰዎች በይበልጥ ደግሞ እናንተ በኮመንት እየመጣችሁ ቴሌግራም ላይ ጻፉልን፣ እንደ ግብዓት ተጠቀመዋለሁ። እሺ እነሱ ጎደለ ያሉትን ተናግረዋል። የተሙንም ሰምታችኋል፣ የመሀሪንም ሰምታችኋል፣ የኔንም የፋይንዲንግ ሰምታችኋል።
ወደ አብዲሳ ልምጣ። አብዲሳ የታዘበውን ይናገርና ከዛ ወደ ዮኒ ይመጣለሁ። ማህሪ ጨረስክ? ማህሪ ጨረስክ? ቴዲ አንድ ኢንቮይስ አላክላቸው መሰለኝ ቢል ኦፍ ሴል የሚለውን ሁለት ኢንቮይስ ነው ያለው። የላክልኝን የላኩላቸው አለ። አንድም እኮ አለ ቢል ኦፍ ሴል የሚል ባየር መጨረሻ ላይ አለ። እሺ በዚህ ነምበሩ አለ። ቪን ነምበሩ አለ፣ መኪናው አለ፣ የተገዛበት ቦታ አለ፣ ቢል ኦፍ ሴል የሚል ስላለ አይ ቲንክ እሱም አለ። ሁለት ነው እንትናቸው። የኢሜላቸውም ኮፒ አለ። በዛኛው በሁለተኛው ስልክ መላክ ትችላለህ። በዚህኛው እየተጠቀምኩበት ስለሆነ ቆይሽ ወደ ዮኒ ልላክና በሱ ሊላክልህ በሁለተኛው ልኬለታለሁ ለዮኒ። ቴዲ ወደ ሌሎቹ ከመሻገር በፊት አንድ ነገር አለ። ፋይናሊ ተሙ ጃምፕ ስላደረገ ሀሳቢን ትንሽ ሰርቆኝ ስለነበረ ይኸውልህ ምን አለ መሰለህ፣ ሌፍት ኦር ራይት አያስፈልጉም። ይሄ ነገር እሱ ይኸውልህ ለነሱ ክፍያ የፈጸመበት ገብቷል። ከባንኩ ይሁን ከክሬዲት ካርዱ ይሁን ከምን ይሁን ኢንቮይስ፣ በቃ የሱን ኢንቮይስ ያሳየን፣ ክፍያ የፈጸመበትን ወረቀት ለነሱ ያሳየን። በቃ ከባንኩ ፕሪንት አውት አድርጎ ያሳየን። ለምን አያሳየን? ኢዚ እኮ ነው። ይሄው በዚህ ደረጃ በዚህ አካውንት ነው የከፈልኩት ብሎ ለምን አያሳየንም? ኢዚ። እኛም እሞታለን እሱም ይሞታል፣ ችግር የለው። ያቆማል እዚህ ነገር። ለምን ነው ክፍያ ተፈጸመበትን ለምን ነው የማይታየው? ኦኬ ቴንክ ዩ መሐሪ። ከዛ ወደ አብዲሳ እንሄዳለን። እዚህ ጋር በዚህኛው ስልክ ላክልኝ፣ በሁለተኛው ይህንንም ለተከበረው ህዝብ እንልካለና ምን ይለናል? እስኪ ሁለተኛው ይሄ ነው። እሺ አብዲሳ ወደ አንተ ልምጣ። የታዘብከውን ንገረን እስኪ። ቴንኪው ቴዲ፣ እንዴት ውላችኋል? ሰላም ውላችኋል ወይ? ሁላችሁም እንግዲህ ያው ሁላችንም እዚህ ጋር የመጣ ነው። እኔ እንግዲህ የመጣሁት ምንድነው ከዴይ ዋን ጀምሮ ያለውን ነገር ስንከታተል ቆይተናል። ያው እኔ አሁን የትራክ ቢዝነስ ውስጥም ባልኖር አሁን ወንድሞቼ ምናምን ቤተሰቦቼ የሚሰሩት ነገር ነው እና ብዙ ነገር ያው የምሰማው የማውቀው ነገር አለ። ግን እኔ አሁን ልል የምፈልገው እዚህ ጋር ምንድነው ቴዲያችን ሳይድ ይዤም ለመናገር አይደለም። አሁን ይሄ ይቀራል ከተባለ ብዙ ነገር ሊመጣል። ነጥቡን እየፈለግን ዋና ነጥቡን እየፈለግን የምናቀርብ ከሆነ ለአንዴና ለመጨረሻ ይሄ ፋይል ይዘጋ። ህዝቡም ታዛቢውም ታች ያለውም የኢትዮጵያ ህዝብ ብዙ ነገር መፍረድ ይችላል። ገብተዋል። ብዙ ነገር ያውቃል እንጂ አሁን ፍራውን ላይም ጥፋት የምንፈልግ ከሆነ እሱንም ለማሳጣት ብዙ አይነት ነገር ግፊት የምናደርግ ከሆነ ይሄ ነገር የዛሬ ዓመትም አያልቅም ጉዳዩ። ጥሩ ባህል አለን። በባህል ደረጃም ነው አንተ ጋር ይሄ ነገር መጥቶ ይሄ ነገር መቋጫ ያስፈልገዋል። ባህላችን አይደለም ቁጭ ብለን እርስ በርስ እንደዚህ መነጋገራችንም ጥሩ ነው በሚል እንጂ አሜሪካን ውስጥም አንተ የምትኖርበት ካናዳ ውስጥም እንደዚህ አይነት ነገር የለም። በህግ ደረጃም በምንም ደረጃ የምታገኘውም አይነት ነገር ላይኖር ይችላል። ገብተዋል። ይሄ ነገር እንደዚህ ሆኗል። የፌዴራል ወረቀቶችን አምጥቷል መሐሪም ከካምፓኒ የወጡ ነገሮችንም እያየን ነው፣ አሳማኝ የሆኑ ነገሮች ማለት ነው። ስለዚህ አሁን መጨረሻ ላይ የሚገላግለን ነገር ምንድነው? ፍራኦልም የራሱ የሆነ እውነት አለው፣ እጁ ላይ ዶክሜንቶች ይኖሩታል። ቴምርም ተጎዳች ያለችውን ነገር ሰው ተጎዳው ብሎ እዚህ ጋር ሲቀርብ መቼም ጉዳቱን ዝም ብሎ በየአደባባዩ ለመናገር አይደለም የሚመጣውና እሷም የራሷ እውነት አላት። ገብቷል። እንደ ታዛቢ ነው እዚህ ጋር ልናገር የምችለው ነጥቡን አሁን መሐሪ እንዳለው ገብቷል። እያንዳንዷን ነገር እየፈለፈን ይሄ እንዴት ነው ከተባለ ጉዳዩ ላይ የዛሬ ዓመት ድረስ ላይ ያልቅ ይችላል። ግን ሜን ፖይንቱ ምንድነው? ዋናው ፍራውን የገዛበትን የከፈለበትንም ማቅረብ ተብሏል። እሱ ኢዚ እንደኔ ኢዚ ነው ብዬ ነው የማስበው። ፍራውን ይሄን የማቅረብ እንትኑ ይኖረዋል ብዬ ነው የማስበው እና በሱ በኩልም ያሉ ነገሮች ደግሞ ከቀረቡ በኋላ ጨመቅ አድርገን በኋላ ላይ የሚሆነውን ነገር ህዝቡ ይፈርዳል። ለምን ይሄን ነገር በቃ መስማቱ ራሱ ገብቷል። አሁን በየቦታው ቴምርም የተጎዳች ልጅ ነች። ሞራሌ ተነክቷል፣ ተጎድቻለሁ ብላለች። እውነት ነው፣ ሰው የተጎዳ ሰው ሊኖር ይችላል። ግን በሱ በኩልም ደግሞ ሄደን ፈልፍለን ብዙ ነገር ልናደርግ እንችላለን። መረጃዎች እየወጡ ነው በወረቀት በዶክሜንት። ፍርዱን ደግሞ እታች የሚመለከተው ሰው ያያል። የኔ ትዝብት ምንድነው አሁን ባጭሩ የሚቋጭበትን ነገርና ወደ ሶሉሽን ምንድነው ከዛ በኋላ ዋት ኔክስት የሚለውን ነገር ለሷም የሚያስፈልገው ነገር ባለፈው እንደተወራው መጨረሻ ላይ ምን ይደረግ የሚለው ነገር ላይ መደምደሚያ ላይ መድረሱ ይሻላል እንጂ
አሁን የፔፐር የወረቀቱን ብዛት ነገሮችን ሊያሰማምር አይችልም። ስለዚህ ሌሎቹ ይናገሩና ዮኒ እኔ በዚህ ላይ ላብቃና በኋላ ላይ ባይሆን እድሉ ካገኘው እናገርበታለሁ። ዮኒ እናገር። እሺ እኔ የምለው ምንድነው አይ ቲንክ ሙሌ ደውሎ ነበር እንደነገሩኝ እዛ ፔጅ ላይ ሙሌ ቀጥታ የዛን ስልክ ቁጥር አንስቶ ደውሎ ቢነምበሩን አስገብቶ ያወራቸው ሰዎች አሉና ከሱ ልስማውና ሙሌ ከሚለው ከሱ ሰምቼ እዚህ ላይ ካየሁት አይቼ የምለውን ነገር እላለሁ። እኔ የትራክ ቢዝነስ ላይ ብዙ የማውቀው ነገር ስለሌለ ገብቼ መቀበጣጠር አልፈልግም። ብችል ኖሮ ባቅ ኖሮ ነግራችሁ ነበር እና ለዛ ነው። እስቲ ሙሌ ያለውን የተደረገውን የሆነውን ነገር ንገረንና ሌሎቹም ሰምተው የሚሉትን ነው። ኦኬ ቴንክ ዩ ዮኒ። ቴዶ ቴንክ ዩ ስለገባው አመሰግናለሁ። አጋጣሚ ሆኖ ከፊራ ጋር ተደዋውለን ሳይሆን ወይም ድንገት ነው የሆነ ሰው ደውሎ ፊራ ቤት ከፍቷል ሂድ ስባል ቤት መጣሁኝ። ፊራ ጋር ገባው አስገባኝ። ፊራ ማርቲን ያለሁት ዛሬ መኪኖች ገዝቻለሁ ምናምን አለኝ። ሎጂስቲክስ በተባባልነው መሰረት መጥቻለሁ። አንተ ቤት አልከፈትክም። ቤት ከፍቶ ስለነበረ እሱ ጋር ሄድን። ሎጂስቲክስ ለምን እዛ ቴዲ ጋር ምናምን ስል ሲቆይ እኔ ቢዚ ስለሆንኩኝ ስራ ስላለብኝ ከፍቼ ያለውን ነገር ለህዝቡ ክሊር እናርግ በሚል ነው። ሎጂስቲክስ አንተ ጋር ነው ነገሩ የተያዘው። ግን እዛው ከፍተን ትንሽ እያወራን ነበር። ከዛ በኋላ አንተም ቤት ከፈትክ፣ ተመልሰን ወደ አንተ መጥተናል። እሱን እዛ ጋር ላብቃ። ማርቲን ቴለር ደውያለሁኝ። ቪን ነምበር ሰጠኝ ፊራውል እና 6 ላስ ቪን ነምበር ሲሰጠኝ 6 የመጨረሻውን ቪን ነምበር ሲሰጠኝ ኬፒ 8439 ሲል ነው ሙሉውን ስጠኝ። ምክንያቱም እኔ አሜሪካ ነገር ነው ያለሁት። ህዝቡ ኢትዮጵያ ያለ ህዝብ ሾርት ቪን ነምበር ሲሰጣቸው ከፊት ያለው ቁጥር ሌላ ሊሆን ስለሚችል ሙሉውን ቪን ነምበር ስል ሙሉውን ሲሰጠኝ 3AK JHHDV 5K SKP A439 ያንን ነምበር ሰጥቼ ማርቲን ቴለር ማርቲን ደወልኩኝ። ስልክ ሰው 2000 ሰው ነበረ። ለትዝብት ሪኮርድ የተደረገውን ቪዲዮ ይወጣል። አንተ ቅድም የሆነ አፕ ላይ አስገብተህ ይሄ ዶክሜንት እውነት ነው ወይስ የተጓደለ ነገር አለው እንዳልከው ተሙም ያው እሱ ጋር ያለውን ክሊር የሆነ ፕሪፍ የሆነ ነገር ይዞ ሲመጣ መሀሪም እኔ ጋር ይሄ ነገር አለ እንዳለው እኔ ደግሞ ቀጥታ ቴለር ማርቲን ደወልኩኝና ቪን ነምበሩን ሰጣቸው። ደወልኩኝ። ስደውል ስልክ ፍራውል ደውል አንተ ደውል አልንና እሱ ሲደውል እግዚአብሔር እንደው ስልኩ በሱ ስልክ አልተነሳም። ስልኩ አልተነሳም። ዝም ነው የተባለው። እኔም እሱ ሲደውል ከጎን ደጋግሜ የደወልኩ ነበር። ምክንያቱም እኔ ማወቅ መፈልገው ነገር አለ። እህቴ ናት፣ ወንድሜ ነው። ሚዲያ ላይ ነው የምንተዋወቀው። እሱም ስራውን ነው የሚሰራው፣ እሷም ስራውን ነው የምትሰራው። ሁላችንም የራሳችንን ነገር ነው። ግን በጣም ግራ የገባኝን ነገር መጨረሻ ላይ አመጣለሁኝ። ግን ስለ ቴለር ማርቲን ላውራ። ስልክ ደጋግሜ ስደውል ሜን ኦፊስ ስልክ ተነሳ። ወደዚህኛው ዲፓርትመንት ስነግራቸው እንደዚህ ነገር አለ ስላቸው ወደ ሴል ዲፓርትመንት ልሸኛ ላስተዋውር ብላ አዘዋወረችኝ። ሴትዮዋ ስታዘዋውር የሴል ዲፓርትመንቱ ስልኩን ደስ የሚለው አነሳ። በእኔ ስልክ ነው። 2000 ሰው አለ ለትዝብት። ከዛ ቪን ነምበሩን ልስጥክ፣ በዚህ ጊዜ መኪና ተገዝቶ ነበር ወይ? ስለዚህ መኪና ቬሪፋይ ማድረግ ፈልገን ነው አልኩኝ። የስ ትችላለህ አለኝ። ቪን ነምበር ሲለኝ ቪን ነምበሩን 6 ነው የጠየቀኝ። 6ቱን ቪን ነምበር አለኝ። ፍራውል ሲሰጠኝ እኔ ሙሉውን ነው የፈለግኩት። 6ቱንም ቪን ነምበር ሰጠዋቸው። ነገረኝ 150 140 ምናምን ከላይ ያለውን ሪሲቱ ላይ እዛ ሪሲት ላይ ያለውን ከላይ ያለውን ካወጣ በኋላ አይ ሙሉውን ፕራይስ ነው የምፈልገው ብዬ ስለው 152400 የሚለውን ነገር ነገረኝ። ሰውየው ሲነግረኝ 2000 ሰው ቁጭ ብሎ ይሄንን ነገር ሰምቼ እኔ ልሄድ ነው አትሂድ፣ ቴዲ ጋር ሄደን ይሄን ነገር ክሊር ማድረግ አለብን ብዬ ቁጭ ባልንበት ዮኒ አጋጣሚ ደወለልኝ። ነማለ ለምን እዚህ አልተደረገም ሲል አይ ቴዲ አልከፈተም ነበር መጀመሪያ ከፍተን ስለነበረ በዛው ጀመርን ሚለውን ነገር አለና ዮኒ መጣ። ወደዚህ ጋር መተናል። አሁን ጥሩ ነው። እነዚህ ሰዎች ዲል ሲያደርጉት የምርም ፍራኦልም ዲል ያደረጉበት ወይ የራሳቸው ወይ አለ። ፍራኦል እዚህ ጋር አሁን ፐርሰናል እንዳታደርጉት፣ እኔ ማውራውን ነገር ፐርሰናል እንዳታደርጉት። ራዲዮቲው ነው የምናገረው። ሰርቆ የሚወጣ ከማርቲን ቴለር ሰርቆ የሚወጣ አጭበርብሮ የሚወጣ ዘርፎ የሚወጣ ከቴምር ጋር ዲል ሲያደርጉ ተምር ይረዳኛል ብዬ መጥቻለሁ፣ በሰዓቱ እንደዚህ ሆኛለሁ ሚል ጥያቄ አለባት እቺ እህታችን። ይሄን ጥያቄ መመለስ የሱና የሱ ጉዳይ ነው። የመታመን ያለመታመን የፍራኦል ጉዳይ ነው። ፍራኦል በዚህ ነው የገዛሁት። ዋናው መኪናው ቴለር ማርቲን ቴለር ገብቷል ያልገባም፣ ወይ መኪና ከኦክሽን ተሽጧል ያልተሸጠም፣ ኦክሽን ላይ ገብቷል ያልገባም። መጀመሪያ ባለፈው ስናቆም ይሄን ጉዳይ አልገባም ገብቷል የሚለው ነገር ነው። ቴዲ እየሰማኸኝ ከሆነ
ገብቷል አልገባም የሚለው ነገር ነው። ሰው ይሄ መኪና ኦክሽን እንደነበረ ከኦክሽን እንደተሸጠ ከኦክሽን ወጥቶ ፍራኦል ገዝቶት ይሄን መኪና አውጥቶ ለቴምር እንደተሸጣት እኔም ማረጋግጫለሁ። ሌላም ወንድሞች ስልክ ስላለ ደውላችሁ ማረጋገጥ ትችላላችሁ። አንዱ እኔ ያረጋገጥኩት ይሄ ነው። ሁለተኛ የአንድን ስቴት ኦማሃ ነበራስካ ያለውን የመኪና ቪን ነምበር ሳውዝ ካሮላይና ላይ ወይ ወስደ ኖርዝ ካሮላይና ላይ ወይም ቴክሳስ ላይ አምጥተ የገቨርንመንቱ ይሄንን ቪን ነምበር በሰዓቱ አክቲቭ ሊሆን ይችላል፣ አክቲቭ ላይሆን ይችላል። ይሄ መኪና ህጋዊ ነው ወይ የሚለውን የተመረተበት ቪን ነምበር አለ። ለምሳሌ ፍራንላይነር ከሆነ ፍራንላይነር፣ ቮልቮ ከሆነ ቮልቮ፣ ኬንወርዝ ከሆነ ኬንወርዝ። ሞተር ካሪየር ያንን መኪና እዛ ስቴት ላይ ሬጂስተር ሲደረግ ነው ቬሪፋይ ሊያደርግ የሚችለው። ሌላ ስቴት ላይ ላያወጣለት ይችላል ያ መኪና ቪን ነምበር። እኔ በማውቀው ግንስ መኪናው መጀመሪያ ሲሸጥ ወይም በአንድ ሰው ስም ያ መኪና ተመዝግቦ ከሆነ ለምሳሌ ቴክሳስ ላይ እኔ መኪና ተመዝግቦ ከሆነ የቴክሳስ ሞተር ቫይክል ሊያውቀው ይችላል። የሌላ ስቴት ግን ካልተመዘገበ ላያውቀው ይችላል። ዲለር ያውቀዋል፣ ምክንያቱም ያመረተው የራሱ መኪና ስለሆነ ያውቀዋል። ሌላ ሳውዝ ካሮላይና ላይ ላያውቀው ይችላል። ሽያጭ ለተባለው መሀሪ ስትጠይቅ ነበር። ሰርቆ የሚያወጣ ዘርፎ የሚያወጣ ይሄን መኪና ከዛ ቦታ ፍራኦል ግን አውጥቶታል። ይሄን መኪና በምንም አይነት አማራጭ አውጥቶታል፣ ለእህታችን ሽጧል። ያንን የሚጠይቀው አካል አለ በሌላ በኩል አይደለ? ህጋዊ ሰዎች አሉ፣ የአሜሪካን ህገ መንግስት አለ፣ ህጉ አለ። በዚህ ጉዳይ ላይ አጭበርብሮም ከሆነ በዛ ወይ ቢጠየቅ የኔ እንትን ነው። ግን እቺ ልጅ ተበድያለሁ፣ ፍራኦል አጭበርብሮኛል፣ የተባልኩት በዚህ ሂሳብ ነው፣ እንደዚህ ትሰሪያለሽ ብሎ አጋስቶኛል፣ ይሄን ስራ አልሰራውም፣ ተጎድቻለሁ፣ በዚህ ነገር የኢትዮጵያ ህዝብ ፍረዱኝ ወይም ፍራኦልን ለምኑልኝ፣ ጠይቁልኝ፣ ፍራኦልን አጭበርብሮኛል ይመልስልኝ፣ አስተያየት ያደርግልኝ ምትል ከሆነ ፍራኦልና እሷ እንዲደራደሩ ማድረግ የኔ እንትን ከቻለ ፍራኦል ግን እኔ እናንተ ክሊር እንዳደረግ ቴዲ አንተ እንደጠየቀው መሀሪ እንደጠየቀው ደውዬ ጠይቄያለሁ። 2000 ሰው ባለበት ፍራኦል ሳይደውል ሙሉ ቪን ተቀብዬ ስልክ ቁጥሩን ተቀብዬ ራሴ ደውዬ አረጋግጫለሁ። እንግዲያውስ ሌላም ነገር ልትሉ ይችላላችሁ። ነገርን እየጨመርን ከሄድን አሁን እዚህ ጋር ኢንቮይስ ነምበር አለ። ኢንቮይስ ነምበሩን እዚህ ጋር እያየን ኢንቮይስ ነምበር የለም ብለን ለሰዎች የማይሆን ነገር ብናብራራ ሰው እዚህ ጋር ኮንፊውዝ እየሆነ ነው ያለው። ለምን ይሄንን ነገር እናደርጋለን? ለምን ይደረጋል እንደዚህ አይነት ነገር? ኢንቮይስ ነምበር አለ። ይሄ ሰውዬ ክሬዲትም 10 መኪናና አንድ መኪና መግዛት ቴዲ ከዲለር ወይም ከኦክሽን 10 መኪና ስታወጣ እኔ አሁን ሻጭ ነኝ፣ ፍራኦል ነጋዴ ነው። የ10 መኪናን ሲያወጣ ለቴዲ ሸጣለሁ፣ ለአየለ ለአበበ ለኤክስ ዋይ ሸጣለሁ ብሎ አይደለም መኪና የሚያወጣው። በራሱ ስም ያወጣና በራሱ ካምፓኒ ስም ያወጣና 10ሩንም መኪና ለሚሸጠው ሰው ግን ስም እያዘዋወረ መሸጥ ይችላል። ገዝቶታል በሱ ካምፓኒ። የገዢ ስም ግን የሚጻፈው ታይትል ላይ አየለ ወይም አበበ ወይ ኤክስ ዋይ የሚባል ሰው ሲመጣ ነው ታይትል ላይ ከታች ስም የሚጻፈው። ፍራኦል ግን በጨረታ 10-20 መኪና ሲገዛ በራሱ ካምፓኒ አድርጎ ገዝቶ ማውጣት ይችላል። you don't have to put the buyer name እዛ ጋር መቀመጥ የለበትም ብዬ ነው እኔ ማምነው፣ እኔም በማቀው። ስለዚህ ይሄ ነገር ኮንፊውዥን እየፈጠረ ስለሆነ ህዝቡ ላይ እቺ ነገር ክሊር አድርገህ አለፍ። መልካም ጊዜ። እኔ በኔ በኩል ጨርሻለሁ። ሌላ ነገር ካለ በሌላ ጉዳይ ላይ ብንመጣ ይሄን ነገር በዚህ ጨርሰ ከልጅ ጋር ያለውን ነገር ከጀምር ጋር ያለውን ነገር ፐርሰናል እንዳታደርጉብኝ እኔ ነኝ ማወራው። ፐርሰናል እንዳታደርጉ ብያለሁ። እኔ የተሰማኝን ነው ማወራው። አንድ ጊዜ ተምር ወደ ታች አሽቀንጥሬ ነው ማወርድሽ። በእናትሽ አንቺ በሌለሽበት እኛ ጉዳዩን እናያለን። እዚህ ጋር ሰዎችን አትሳደቢ። ስርዓት ካላችሁ ስርዓት ያዙ። በነገራችን ላይ ማናችሁንም የምትሆኑ ሰው የምትሳደቡ ከሆነ አወርዳችኋለሁ። ወደታች ስለ ምግባር ይኖር የጨርሱ ሀሳቡን ይስጥ። ጨረስክ ሙሉ? አዎ ህዝብ ይታዘበኝ። ፐርሰናል እንዳታደርጉት ብያለሁ። ቅድም እንዳልኩት ነው መነሻ ላይ የእምነት ክደት ቃል አለ ካለች እህትየውን ከወንድምየው ጋር ከፍራኦል ጋር ወንድማችን እህታችን ናቸው። የምናደራደርበትን ወይ ብንፈልግና አሁንም ወርዶ ተጎድቻለሁ፣ በዚህ ጉዳይ ሞራሌ ተነክቷል፣ ስራ መስራት አልቻልኩም እያለች ነው እህታችን። እሱን አግባብተን የሆነ ነገር ድጎማ የሚያደርግበትን ወይ ብንፈጥር እንደው ትልቅነት ማለት ዕውቀት ማለት ያንን ብናደርግ ነው። ለኔ የማይሆን ነገር ወረቀት ከወረቀት ጋር እያጋጨን እንደዚህ ነው እያለን አጀንዳ ጭር ስል ማንወድ ሰዎች ሚዲያ ላይ ነገር አምጥተን ስራ የሚሰሩ ሰዎችን ስራም እየሰራን ቴዲ አንተም የራሴ የሆነ ስራ ሊኖር ይችላል፣ ሌሎቻችንም የራሳችን የሆነ ስራ ሊኖር ይችላል። 2 ሰዓት ሙሉ እዚህ ጋር ቁጭ ብያለሁ። ማንንም ሰው ፔኒ 5 ሳንቲም ይከፍለኝ ሰው የለም። ግን ይሄን ነገር ግን የሰማሁትን እውነት ግን ለማሰማት ሰው ቢያውቅ ከክርክር ነፃ ሆኖ ሌላ ነገር እኮ መልካም ነገር ማድረግ ይቻላል። ጊዜያችንን በአግባቡ እንጠቀም። ይሄንን ነው ብለው ቴዲ እኔ ጨርሻለሁ። ሌላ በዚህ ጉዳይ ሌላ ነገር ማውራት አልፈልግም። አንድ ነገር ልጨምርልህ። ኦኬ ሰጣሉ ማለት አንድ ጊዜ ማለት አንድ ሰጣሉ አንድ እቺ ልጨምር። አንደኛ በደንብ ማወቅ ያለባችሁ ነገር
የከፈት ነው አረቄ ቤት ወይ ጠጅ ቤት አይደለም። ቤት እንዲሞቅ ቤት እንዲቀዘቅዝ የሚባል ነገር የለም። ጉዳዩን ይዘው የመጡት እነሱ ናቸው። ገላግሉ፣ ዳኙን፣ ይሄ ጉዳይ መፍትሄ ያገኝ ብለው የመጡት በራችንን አንኳኩተው ለምነውን የመጡት ሁለቱም ናቸው። በተቻለ መጠን እንደውም ሰዎች ገብተው እዚህ ለመዳኘት እኔም የራሴን ሀሳብ አስቀምጫለሁ። ሁላችሁም ታስታውሳላችሁ። በተለይ አድማጮች፣ የኔ አድማጮች ሁሉን ነገር ታስታውሳላችሁ። ሁለቱም በገቡ ቁጥር ላለፉት 2 ዓመታት እንካ ሰላምታው ስለገቡ ለአንዴና ለመጨረሻ ጊዜ ለመቋጨት ነው እያወራን የነበረበት ቶፒክ እንደውም ሌላ ነበር። በመሀል ገብተው ሁልጊዜ ከዚህ ቀደም ፍራውርና ተምር ባሉበት ቦታ ላይ እንካ ሰላምታ አለ። እናንተ ሰልችቷችኋል። እኔ ተናግሬ አላቅም። ባትከተኝ ጥሩ ነው። ተናግሬ አላቅም ቴዲ። ኦኬ፣ አንተ ባለበት እሷ ትመጣለች አይደለም? አንተ እንጂ እኔ ተናግሬያት አላቅም። አንድም ቀን ተናግሬያት አላቅም። ኦኬ፣ ስለዚህ እንካ ሰላምታዎች ነበሩ። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ግን ለመቋጨት ሲባል አሁን ብዙዎቻችሁ ምናልባት ወይ የመሰላችሁ ዛሬ ጠዋት የሆነ ነገር ይዤ ከሰዓት ምረሳ ምናምን መስሏችሁ ነው። እንደዛ አንረሳም። እናንተም እያስታወሳችሁ ነው። የሁለቱ ጉዳይ ከምን ደረሰ በሚል መጣን። ለማስታረቅ ብዙ ሞክረናል። ያልሞከረ የለም። ዮኒ ሞክሯል፣ ተሙ ሞክሯል፣ ማሪም፣ እኔም የራሴን ሁላችንም ሀሳብ ሰጥተናል። እንደውም ከሰጧቸው ሀሳቦች መካከል አንደኛው የተወሰነ ገንዘብ ስጣት ሁሉ ብያለሁ። በእናንተ ፊት አላልኩም ብላችኋል ብያለሁ። ታስታውሱ ነው። ይሄ ስላላስማማቸው ነው እዚህ ደረጃ ላይ ደረስ ነው። አሁን እዚህ ደረጃ ላይ ደርሰናል። የማንንም የዙረት ታሪክ ለመስማት የማንንም የሽለላ ወይ ቀረብቶ ለመስማት አይደለም እዚህ የመጣ ነው። ሀቅ አለ። ሀቅ ያለው ሰው ሀቁን እንዲያወጣና ግራ ቀኙን አይታችሁ ፍርድ እንዲሰጡ ነው። ፍርድ ደግሞ ስንሰጥ እኛ የምንሰጠው ፍርድ የፍርድ ቤት ህግ ነው ምናምን ማለት አይደለም። በወንድማማችነት በእህትና በወንድም ተያይተን እዚህ ጋር የመጨረሻውን ልቦናችን ያሳየንን ነገር እናስቀምጣለን። ይሄን ነው የምናደርገው። በተረፈ ሌላ ከዚህ ውጭ ያልተሞከረ ነገር የለም ለማለት ፈልጌ ነው። አሁን ግን ከዚህ በኋላ የምትናገሩ ሰዎች ማድረግ ያለባችሁ በሀሳቡ ላይ በተነሱ ሀሳብ ላይ ልቦናችሁ ምንድን ነው ያሳያችሁ። እንደው ዝም ብለን ደውለን ጠርተን ዝም ብላችሁ ኑና እዚህ ጋር ተናገሩ ያለንም እንዳታስመስሉት ለማለት ያህል ነው። እናንተ ያሰባችሁትን ልቦናችሁ ያሳያችሁን ነገር የመፍትሄ ሀሳብ ከሆነ የመፍትሄ ሀሳብ እንድትሰጡ ነው። ይሄ ነው ኢንድ ሪዘልቱ ነው። በዚህ አውድ እንድትረዱት ለማለት ያህል ነው። በተረፈ ግን ተምር አንድ ነገር የመጨረሻ ጊዜ ልንገርሽ፣ በቂ ደቂቃ ሰጥሻለሁ ብዬሻለሁ። ከመጀመሪያ ጀምሮ ሰዎች የሚናገሩት ንግግር ተዋጠልሽም አልተዋጠልሽም አትስደቢያቸው። ማንም እዚህ ለመሰገድ 10 ጊዜ ስሜን ያጫራል። አንዴ ስምሽን እንደየአስፈላጊነቱ ማንም ሊጠራ ይችላል። ስለዚህ አክብረውኝ መጥተዋል። ተከብረው እንዲሄዱ የማድረጉ ኃላፊነት የኔ ነው። ማንንም መሳደብ አይቻልም። ሀሳብ ካለሽ በሀሳብ ነው። ሰው በግራም በቀኝም ያንቺን የሚደግፍ ሀሳብ ያለው አለ፣ ያንቺን ደግሞ የሚቃረን ሀሳብ ያለው አለ። ስለዚህ ወደ መጨረሻ አካባቢ ላይ ሰመሪ እንሰጣለን። ከዛ በፊት ግን ፕሊስ ይህን በማድረግ ተባበሩ ለማለት ያህል ነው። ከሙሌ ቀጥሎ አካሄድ አንዴ ማሪ አካሄድ የኔን ዶኩሜንት ሲመታ ስለነበር ኦኬ። ኤኒዌይ ምን አለ መሰለ አሁን ሲሰጥ የነበረው ሁኔታ ምን ሲል ነበር መሰለ? እኛ ታይትሉ ላይ አላልንም። ታይትሉ ላይ የካምፓኒ ስም ይጻፍ፣ የሌላ የጓደኛው ስም ይጻፍ፣ የራሱ ስም ይጻፍ፣ ለምን አልተጻፈም አላልንም። ይሄ ይኸውልህ ፔሮል ብለህ እስካመጣኸው ድረስ የኦክሽን ግዴታ ይጽፉታል። የገዢውን ስም የካምፓኒ ስም ይሁን የግለሰብ ስም መጻፍ አለበት፣ ግዴታ መጻፍ አለበት። ሁለተኛ 100 ትራክም ግዛ 200 ትራክም ግዛ ችግር የለውም። የምትከፍልበት ዶኩሜንት ቼክ ነው፣ ዋየር ነው፣ ካሽ ነው፣ ይጻፋል። ይሄ ህግ ነው። ይሄን ሁለቱን ነገር ይሄ ፔሮል የመጣው አላሟላም ነው። ግዴታ ይጻፍበት አይደለም። ግዴታ አልኩ እኮ ኦክሽኑ ሊሰጥህ ከሆነ በምን እንደከፈልከው ያስቀምጣል። ምን ያህል አማውንት ዲፖዚት አድርገህ እንዳወጣኸው ያስቀምጣል። ሙሉን ከከፈልከው ደግሞ ፉል አማውንት ብሎ ያስቀምጣል። በምን እስከፈልከው በቼክ ነው፣ ኤሌክትሪክ ዋየር ነው ያደረከው፣ በካሽ ነው የከፈልከው ደግሞ ያስቀምጣል። ሁለተኛ ባየር ኔም ይሄ ታይትል አይደለም። ይሄ ከኦክሽን የተገዛበት ፔሮል ነው። ባየር ኔም ማን እንደገዛቸው ከታች ይጽፋሉ። ስለዚህ እዚህ ላይ ነው የምናወራለን ነው። አሁን እኛ የምናወራውና የታይትሉን ነገር አታገናኙት። ለምን ዶኩሜንት ተብሎ ስለመጣ ነው። ይሄ ደግሞ አይደለም ቴዲ፣ የኔ መኪናዎችን የገዛህበትን ማረጋገጫ አምጣ። ቴዲ ለምን አትልክለትም? ባየር የሚለውን ላክለት አለ እኮ ማሪ ይላክልህ።
ኦኬ ፊራ ስላላየሁ ሁለተኛው ኢንቮይስ አለ አላከልህም። ኦኬ እኔ እሱ እኛ የወጣው ዶክመንት ነው እኛ የምናወራልን ነው ካለ ደግሞ ግማሽ የደረሰ ለዛ ነው ማሪ እና ይልክላል። ኦኬ የመጀመሪያው ነገር እሱን ማየት ያለብን ነገር ሊኖር ይችላል። ኢንቮይስ ሲወጣ አንደኛ የሚወጣው በሁለት ፔጅ ነው ወይ፣ ሁለተኛ አወጣጡንም በደንብ ይዩት። እያጠራን ልንሄድ ነው፣ እያጠራን ለመሄድ ነው። እኔ ፍራውን ከተምር በላይ ለእኔ ጓደኛዬ ነው አይደለም። ስለዚህ እዚህ ጋር ፍራውልን ግን ነፃ የሚያወጣው የራሱ ሀቅ ነው። እናንተ ምንም ስለተደረገ ስላልተደረገ ሳይሆን ፍራውልን ነፃ የሚያወጣው ሀቁ ነው። ሀቅ አለኝ ብሏል። ተምርም ሀቅ አለኝ ብላለች። ሚዳኘን ያላቸው በእጃቸው ያለ ሀቅ ነው እንጂ ከማንም ጋር ያለፈ ግንኙነት ስለሌለን አይደለም። እያንዳንዱን ነገር ቼክ አድርጉ። ሁለተኛውንም ኢንቮይስ ቴሌግራም ላይ ጽፌላችኋለሁ። ቼክ በምታደርጉበት መንገድ ቼክ አድርጉ። እኔም ቼክ አድርጌ ወደ በኋላ አካባቢ ይመጣል። ወደ አንተ ልምጣ። ኦኬ ቴንክ ዩ። እኔ እኮ መሀል ላይ ስለሆነ ለሌሎችም ልንሰጥ እኔ ምን ያሉት ያ ነገር አለ። መሀል ያሉህን መኪናዎች በምን ክፍያ እንደፈጸምክ ከባንክ አምጣልኝ ካልከኝ እኔ በሙሉ ነገር ፕሪንት አድርጌ ላመጣልህ እችላለሁ። ስለዚህ ይሄ መኪና ይኸውልህ ከ40 መኪና ጋር ይገዛ ከ30 መኪና ጋር ይገዛ ገብቶሃል። የተፈጸመበት አንደኛ ነገር ያስፈልጋል። ሁለተኛ ነገር ደግሞ ይሄ መኪና የራሱ ፕራይስ እንዳለው ገብቶሃል። ክፍያ የተፈጸመበት ደግሞ ዶክመንት ያስፈልጋል። ኢዚ እኮ ነች፣ አለቀ። በባንክ ከሆነ በቼክ ከሆነ አለ ኮፒው እንዳለ ባንክ ላይ እሱ ፕሪንት አውት ተደርጎ ይምጣልንና አለቀ ጉዳዩ። ከዛ ፊራ ነፃ ይሆናል። ምን ከሰው አልኩ እኮ ይሄ ፌደራል የሰጠን ዶክመንት ሮንግ ዶክመንት ስለሰጠን እኛ ከፌደራል ጋር እንያያዛለን። ችግር የለውም እኮ በምንድን ነው የተከፈለው አካውንት እኔ በዚህ ነው የከፈልኩት ይሄው ፕሪንት አውት ብለህ ፖስት ማድረግ ነው አለቀ። ከዛ በኋላ ሰው ማውራትም አያስፈልግም። ክፍያ የተፈጸመበትን ዶክመንት በቃ እሱ ነው የምንፈልገው እኛ። ይሄ የተገዛበት ይሄ ፕሮሰስ የተጨረሰበት how much the price everything አይተናል። ኖ በምንድን ነው የተፈጸመው? በምንድን ነው ይሄ መኪና ግዢ የተፈጸመው? በየትኛው አካውንት ነው? ስለዚህ ፊራሱ ካለ ፕሪንት አውት አድርግና ለጥፍልን አለቀ። አካውንት ነምበርን አጥፋው ከፈለክ ማንም ሰው እንዳያየው። ግን ይሄ መኪና ክፍያ የተፈጸመበት የባንክ ኤኒ ፕሪንት አውት አድርጋ አሳየን። ኦልሬዲ እኔ ከ10 ዓመት በፊት የገዛሁትን በባንክ አድርጌ በቼክ የከፈርኩበትን ባንክ ሄጄ ፕሪንት አውት አድርጉልኝ ብላቸው ያወጡልኛል። ስለዚህ የዚህ መኪና የተገዛበትን የባንክ ስቴትመንት ይሁን ትራንዛክሽን የተፈጸመበትን እሱ ነው የምንፈልገው። የኔ ጥያቄ ማለት ነው የሚቻል ከሆነ ቴንክ ዩ። እሺ አንድ ነገር ለመጨመር ይኸውልህ፣ ሁለት ሪሲት ላይ አንድ ነገር ብዥታ እንዳይፈጠር ይኸውልህ፣ ሁለት የመጀመሪያው የዲፖዚት ሪሲት አለ። የመጀመሪያው ቅድም እኔ ያሳየው ማለት ነው። ገና ቢድ አድርገህ ስታሸንፍ የሚልኩልህ ቢድ ነምበር ምናምን አለ አይደል? አንድ ጨረታ መጀመሪያ ላይ 5000 ስለምታስይዝ $5000 ሲይዘህ ከዛ በኋላ ነው ትራክም ግዛ ትሬለርም ምንም ግዛ። ከዛ በኋላ ደግሞ ሁለተኛ ፋይናል ኢንቮይስ ፋይናል የከፈልክበትና እንደውም ምን ይልሃል within 20 days ወይ ደግሞ በዚህ ናህል ቀን ውስጥ ከዚህ እዚህ መተህ ማንሳት አለብህ። ያ ካልሆነ በየጊዜው የናህል ቻርጅ እናደርጋለን ይላል። ስለዚህ ሁለት ሪሲት ነው የሚኖረው። በኔ ኤክስፒሪየንስ ነው ማለት የመጀመሪያው ዲፖዚት ያረከበትና ማሸነፍን እንደውም ኮንግራቹሌሽን ምናምን ብለው ይነግሩሃል። ዴን ደግሞ ደሬስቱ የመጨረሻውን ክፍያ ከፍለህ በዚህ ቀን አንሳ የሚል ይመጣልሃል ማለት ነው። ስለዚህ እሱን አድርግ። እኔ ልጆቼን ላነሳ ነው እመልሳለሁ። ቴንክ ዩ። ኦኬ አሁን ምንድን ነው ይሄኛው? እንግዲህ ይሄኛው እዛው ላይ እኮ ተጽፏል። ይሄኛው ሙሉ ገንዘብ ባትከፍልም ሊሰጥ የሚችል ኢንቮይስ ነው። ንብረቱ ያንተ የሚሆነው ሙሉ ቀሪውን ከከፈልክ ነው። በ14 ቀን ውስጥ ካልከፈልክ ይሄ ኢንቮይስ ወይም ደግሞ ያስቀምጥከው ዲፖዚት ወይም ዳውን ፔመንት ገቢ ይሆናል ይላል። ስለዚህ ይሄኛውም በማንኛውም አይ ዶንት ኖ እናንተ ካላችሁ እዛ ታርሙኛላችሁ። እዚህ ጋር ተጽፎ ያነበብኩትን ነው የምነግራችሁ። ይሄ ፉሊ ፔይድ ስለሆነ የተሰጣችሁ ኢንቮይስ አይደለም። ይህንንም መጨረሻ አካባቢ ላይ ተደበስብሳ የተጻፈች ጽሑፍ አለች። እሷን በደንብ እዩዋት ለማለት ያህል ነው። እነዚህን እያጠራን እንሄድና መጨረሻ ላይ እንደ ሪዘልቱን ደግሞ አብረን የምናየው ይሆናል። ማህሪን ከልብ ነው ማመሰግነው። ከማህሪ ቀጥሎ ወደ ፍራኦል እንሂድ። ፍራኦል በተነሱ ሀሳቦች ለአንተ የምትለው ካለ እድሉን ልስጥ ለአንተ። ኦኬ አመሰግናለሁ። ግን ቴዲ አይ ቲንክ ሶ በድፍረት መናገር የምችለው ኢንቮይሶቹ የምታውቃቸው አይመስለኝም። ምክንያቱም ኦክሽን ማለት ጨረታ መኪና ስትገዛ ሙሉ ብሩን ስታስገባ ነው ሪሲት የሚሰጥ። ትራኩ ራሱ ከግቢ ይዘህ የምትወጣ
አንድ ማለት ነው። ሁለተኛ እዚህ ጋር አካውንት አሳይ ምናምን እኔ አካውንቴን ለምንድን ነው የባንክ አካውንቴን እያወጣው ማሳየው? አላሳየም። እሱን ግን እዚህ ጋር ሪስፔክት ስላደረግኩ ነው። ኢንቮይሱን ታይለር ማርቲን ቅድም በቪዲዮ ሳሳይ ነበር፣ ለአንተ ማሳይቻለሁ። ግቢ ውስጥ ሄጄ እነሱ ጋር ሄጄ አነጋግሬያቸው ኢንቮይሱን ላኩልኝ እንደገና ብዬ ኢሜል አድርገውልኝ የተላከበትንም ኢሜል ልኬልሃለሁ። ገብቶሃል ቴዲ? ልኬልሃለሁ። ስለዚህ ይሄ ማህሪ ለምሳሌ ኢንቮይሱ ደርሶታል። እኔ ወንጀል እኮ ነው። ኢትዮጵያ እኮ አይደለም ይሄ። እንዴት ነው ፌክ ሪሲት ምን ለማድረግ ነው ፌክ ሪሲት የማቀርበው? this is ወንጀል እኮ ነው። አሁን እኔ ሪከርድ እያደረግኩት ነው። ፌክ ነው ሪሲቱ ተብሎ ራሱ መነሳቱ ለእኔ በጣም ጥሩ ነው። ቴንክ ዩ። ሪሲቱ ፌክ ነው መባሉ በጣም ለእኔ በጣም አሪፍ ነው። ምክንያቱም ያቀረብኩት ሪሲት ራሱ ዲናይ ነው የተደረገው ማለት ነው። አካውንት ባሳይ ደግሞ ይሄ ብር እያለ ለምንድን ነው ታዲያ ነፃ ማታረግላት ሊል ማለት ነው። ቀጣዩ ንግግር ግን ልል የምፈልገው ምንድን ነው ትራኩ አንደኛ እሷ ታይትል የሚለው ለምሳሌ ቴዲ መኪና ገዝተህ ታውቃለህ ካናዳ ውስጥ? ኦኬ ዩዝድ መኪና ስትገዛ ኢቭን ዩዝድም ግዛ አዲስ መኪና ስትገዛ ታይትሉ የሚለው የካምፓኒውን ስም አይደለም። ለምሳሌ ቶዮታ ካምፓኒ ከሆነ የካምፓኒውን ስም አይደለም የሚጠራው፣ የተገዛበት ሰውዬ ታይትል ስሙ አለ ላው ላይ። አንተነ ይዘህ ሄደህ እነሱ ቢል ኦፍ ሴል ይሰጡሃል። ይዘህ ሄደህ ስም የምትቀይረው አንተ ነህ ነው አይደለም? እኔ ብራንድ ኒው የገዛሁት ከዲለር ብራንድ ኒው ስትገዛ ብራንድ ኒው ስትገዛ የሚጠራው የማንን ስም ነው? የዲለርሺፑን ነው የሚጠራው። ስለዚህ አሁን አንተ ደግሞ መኪናውን ብሸጠው ዩዝድ መኪና የሚገዛው ሰውዬ ቴዲ የሚለውን ስም ነው ይዞ የሚቀመጠው። ለምን ሲባል ዲለሩ ወደ ራሱ አያዞርም። ኪፕ ያደርገዋል። ታይትሉን ካንተ ይወስዳል፣ ብሩን ይከፍላል፣ ካንተ ይወስዳል። ገዢ ሲመጣ የሸጠበትን ቢል ኦፍ ሴል ይሰጥና ካውኒ ስትሄድ ለምሳሌ የመኪና ታይትል የምትቀይርበት ቦታ ስትሄድ ቢል ኦፍ ሴል እና ታይትል ይዘህ ትሄዳለህ። ታይትሉ ላይ ትፈርማለህ። ጀርባው ላይ ትፈርምና ገዢው ባየር የሚለው ይፈርምና ይወስዳል ማለት ነው። ከዛ ታይትሉ የሚለው ፍራውል አይደለም የሚለው እሱ ታይትል ነው። ታይትሉ ምንድን ነው? ዩዝድ መኪና ስለሆነ የመጀመሪያ ኦነሩ ነው የሚቀመጥበት። ከዛ ገዢው ሲመጣ ሄዶ ይቀይራል እንጂ መኪኖቹ ወደ እኔ እየተቀየሩ ወደ ሌላ ሰው እየተቀየራል። ይሄ አሰራሩ ነው። ገብቷል? አሰራሩ ሌላ ቀደም ስሙ የኔ አይደለም የፍራውል አይደለም የሚለው ባየር የሚለው ደግሞ ሁለተኛው ላይ ቢል ኦፍ ሴል የሚለው ላይ ሳያሳይ ቢል ኦፍ ሴል የሚለው ላይ ተቀምጧል። ባየር የሚለው ማለት ነው። አንደኛ ፍራውል ተብሏል። የኔ ካምፓኒ ስም ተቀምጧል እዛ ቁጭ ብሏል። ሁለተኛ ሪፍሬሽ እንዲሆን ራሱ ነው እኔ ዛሬ ኢሜል አድርጉልኝ ብያቸው ኢሜሉን ራሱ ስክሪንሻት አድርጌ ልኬልሃለሁ። የእነሱ ኢሜል ስልካቸው አለ ምናምን። ይሄ ወንጀል ነው። አሁን አንተ ያልከው ሚስ ምናምን ይላል። ይሄ ወንጀል ነው ቴዲ። ምክንያቱም ያለንበት ህግ የሚከበርበት አገር ነው። ስለዚህ ሪሲቱ ትክክል አይደለም፣ ከኦክሽን አልተገዛም። መጀመሪያ ትራኩ ኦክሽን አይደለም፣ ዋጋው ልክ አይደለም አላችሁ። ዋጋው ደግሞ እንደውም እሷ ከገዛችበት ዲስካውንት አድርጌላት ሳመጣ ዲስካውንት እንደተደረገላት ስታቅ ምን አለች? እንደገና ትራኩ 3 ዓመት ምናምን ሲሰራበት ነበር። እንዴት ነው ትራኩ ያለ ታይትል የሚሰራው? ማሪ እንግዲህ ኢዝ ትራክ ድራይቨር ነው። ትራክ እንዴት ነው ያለ ታይትል ያለ ዲኦቲ ነምበር ያለ ዲስፓቸር ኢቭን ያለ ላይሰንስ እንዴት ነው የሚሰራው? በመንፈስ ነው የሚሰራው? በምንድን ነው የሚሰራው? ማሪ እኔ እንድትመልስልኝ ይፈልጋል። ምክንያቱም 5 ወር ሲሰራበት ነበር አለች። አንድ ሁለተኛ ቴምር ግማሽ ብር ከፍላ ኢትዮጵያ ነው ሄደችው። እሷ እንደምትናገረው ሳይሆን ትራኩን መልቀቅ አልችልም ካልተከፈለ ሙሉ ብር ካልተከፈለ እንኳን የኮሜርሻል ትራክ ይቅርና ትንሽ መኪና ሳይክል አትለቅ ተው ሳይክል ጫማ አትወስድም ከሞል ሙሉ ብር ካልተከፈለ። ኦክሽን ማለት ደግሞ ብር ካልከፈልክ ከግቢ ይዘህ አትወጣም። አይቻልም። በ9 ቀን ውስጥ በ14 ቀን ውስጥ ብሩን መክፈል አለበት። ሙሉ ብሩ መከፈል አለበት። ተከፍሎ ነው የሚወጣው እንጂ ትራኩ ሳይከፈል አይወጣም ትራክ። ስለዚህ እኔም ደግሞ ሳይከፈል ትራክ አልሰጥም የትኛውም ቦታ ላይ ማለት ሳይከፈል እንዴት ብዬ ነው ትራክ ይሰጣል? አንድ ጊዜ ሶሪ በመሀል ስለገባው ከሞዴሬተሮች እኔ በጣም የሚያስጠላኝ ወይ በራስ መተማመን የላችሁ። እኔ የቤቱ ባለቤት እኮ የሰደቡኝ እኮ ማንንም ይካል አይደለም።
እኔ የቤቱ ባለቤት ከፈለጉ በእናቴ ዙሪያ ከፈለጉ የፈለጉት ስድብ እየሰደቡኝ ያውቃሉ። አድማጭ ተመልካቾች አንድም ሰው ሚዩት አላደርግም ብሎ ካላደርጉ ለምን ደግሞ ሚዩት የምታደርጓቸው? ሀሳባቸውን በነፃነት ይስጡ፣ አንለስ የምትፈሩት ነገር ከሌለ በስተቀር ስድብ ሆነ ምንም ሆነ። ስለዚህ እኔ ቤት ያሉ ሞዴሬተሮችን ወደ አድማጭ ተመልካቾችን ማናቸውንም ሚዩት እንዳታደርጉ፣ ብሎክ እንዳታደርጓቸው። እኔን እንኳን የመስደብ መብት አላቸው። በቃ አለቀ። ስለዚህ ይህን ነገር ያለው ሚዩት እና ብሎክ የማድረግ እንትናችሁን የሰጧችሁን ሰዎች አንስቻለሁ። ቀጥል ፍራውል። ፍራውል እያወራ ከሆነ አትሰማም። ሚዩት አድርገኝ ነበር። ኦኬ። ስለዚህ ከኦክሽን ሲወጣ ትራክም ሆነ ከየትም ቦታ ሲወጣ አሁን እንደ ኢትዮጵያዊ ስለሆነ ነው እንጂ የምናወራው ይሄ ትራክ ከነጮች የተገዛ ቢሆን እንኳን መጠየቅ አይደለም ሀሳብ መስጠት አትችልም። ሀሳብ መስጠት አትችልም። ገዛ ይዘህ ወጣ። አንደኛ ትራኩ እኔ አይደለሁም ያመረትኩት። ኢቭን ለምሳሌ አዲስ መኪና እንገዛለን። አዲስ መኪና እንገዛና ዲለሮቹ ምን ይላሉ? ሪኮል ይደረጋል አይደል? መኪና ሪኮል ገብቶ ተጠርታችሁ አታውቁም? አዲስ መኪና ችግር አለበት ተብሎ ተጠርታችሁ አታውቁም? ብዙ ይጠራል አሜሪካ ውስጥ። ለምን? ሪኮል መኪናው ችግር አለበት ተብሎ አዲስ የተመረተ 00 መኪና ገዝተህ ችግር ስላለበት ሪኮል መኪኖቹ መመለስ። አሁን ቴስላ ሳይበር ትራኮቹን በሙሉ ጠርቷል ችግር ስላለበት ከተመረተ በኋላ። ቶዮታ አሁን የለቀቃቸው መኪኖች ችግር ስላለበት ጠርቷል። ይሄ መኪና ደግሞ የሰራ ነው። እኔ ከኦክሽን ነው የመጣሁት። ከ3 ወር በኋላ መኪናው አስቸገረኝ፣ በራብኝ እና ምን እንዳርግ ነኝ? ምን ላርግ? እንኳን እኔ ሰው ሰራሹ አይደለም እግዚአብሔር የሰራው ፍጥረት ራሱ ይታመማል እኮ። መኪናው ከ3 ወር በኋላ እንዴ ላይፍ ታይም እኮ አይደለም ዋራንቲ የምሰጠው ነኝ። መኪኖች እኮ ሲገዙ ትራኮች 500,000 ማይል ወይ ደግሞ 4 ዓመት ነው ዋራንቲ የሚሰጣቸው። ቫምፐር ቱ ቫምፐር ይባላል። ዋራንቲያቸውን ይጨርሳል። እንዴ ከ3 ወር በኋላ ስለተበላሸ ተጭበርብር ያለው ሂዝ ላይ የሰው ልጅ እግዚአብሔር የፈጠረው ራሱ ይበላሻል። እንኳን እኔ ማለት ነው ተበላሸብኝና እንትን መሆን አለበት። ስለዚህ አንድ በፈለጋችሁት መልክ አርጋችሁ ይሄ ኢንቮይስ ልክ አይደለም፣ ችግር አለበት። ቴዲም እንደዛ ነው ያልከው። ኢንቮይሱን ሳመጣላችሁ ኢንቮይስ ችግር አለበት። አሁን ደግሞ አይ ይሄው ዋየር ትራንስፈር ያረኩበት ቢባል አይ የዚህ መኪና አይደለም ሌላ መኪና የገዛበት ነው የምትሉት። ምክንያቱም you guys just against ነው። ምንም አይነት ነገር ቢመጣላችሁ against ነው እንጂ ያደረጋችሁ ያላችሁ እውነታውን ለመረዳት አይደለም እየሄዳችሁ ያላችሁ። አንድ ጉግል ላይ ታይለር ማርቲን ለምሳሌ ሰው አዘጋጅቷል እዛ የሚናገርለት። እንዴ አሜሪካ እኮ ነው። እናንተ እንዴት ነው የምታስቡት? this is አሜሪካ። አእምሯችንን ማሰራት አለብን። ያ ማለት እኮ በጣም ፓወርፉል ነኝ ማለት ነው። በጣም ፓወርፉል እኮ ነው ያደረጋችሁ። ነጮች ትልቅ ካምፓኒ ላይ አስቀምጬ እንደዚህ ሲደወል እንደዚህ በሉ ብለው ጉግል አድርጋችሁ ታይለር ማርቲን የሚል ጉግል ጋር ገብታችሁ ደውላችሁ ይሄንን ቪን ነምበር ቼክ አድርጉልን። አለቀ በቃ። ከእናንተ ነው የተገዛው እንዴ? በጣም እኮ እኔን እኮ አሜሪካ ኢትዮጵያ ላይ ማፊያ አድርጋችሁኝ አሜሪካ ላይ ማፊያ አድርጋችሁኝ ትችላላችሁ። በጣም እኮ ይሄ ማለት እኮ ዓለምን እየመራው ነው ማለት እኮ ነው። it doesn't make sense. It doesn't make sense. ለኔ አሁን በጣም ነው የሳኩት። ቢደውልላችሁ ቢያነሳ ፍራውል እሱ አይደለም። አሁን ምን መሰለህ እዛው ኢንቮይሱ ላይ እኔ ያነበብኩልህ ኢንቮይሱን ቼክ አድርጌ ያገኘሁትን ፋይንዲንግ ነው የነገርኩህ። ሲስተሙ ጨርስ ለሰላም በጣም ኢዚ ልነግርህ ነው። አንተ ራስህ አሁን ለምን እኔ ያነበብኩትን ነው የነገርኳችሁ እንጂ በተደጋጋሚ ስናገርም እኔ ሮንግ ሊሆን እችላለሁ ብያለሁ። እናንተ በራሳችሁ ቼክ አድርጉ ብያለሁ። ሁለተኛ እዛው ኢንቮይሱ ላይ ይሄን ኢንቮይስ የምታገኘው ዳውን ፔመንት ስላስቀመጥክ ብቻ የሚሰጡህ ነው አይደለም። ይሄው እዚህ ጋር ይላል እኮ ፔመንት ኢዝ ዱ when the day ዳውን ፔመንቱ $5,000 ነው። $5,000 ነው ዳውን ፔመንት። ኦኬ ከመግባቱ በፊት $5,000 አያት ክሬዲት የምትለዋ ኢንቮይሷ ላይ ከታች $5,000 አያት። ክሬዲት ካርድ 5,000 ይላል። ነው ክሬዲት ካርድ አይደለም፣ ክሬዲት ካርድ አይደለም። ክሬዲት ማለት ኦክሽን ከማድረግ በፊት ታስቀምጣለህ ብር። $5,000 የማይመለስ ነው። አንብበው የተጻፈው ክሬዲት ካርድ ተብሎ ነው የተጻፈው። አሁን በቃ ምንም ልንግባባ አልችልም። እኔ ከዚህ በላይ እኔ ማነበውን እኮ ነው የምነግርህ። ክሬዲት ካርድ ነው ቶታል ክሬዲት ካርድ ይላል እዚህ 5,000 ይላል።
ቶታል አለ ክሬዲት ማለት ቶታል አለ 152400 ይላል። ከታች ደግሞ ክሬዲት ካርድ ይላል። አይልም ጎበዝ አንብቡና ንገሩ። አይቼዋለሁ። ታዲያ ከየት አመጣው? 5000 አንተ ከመጫረት በፊት የምታስቀምጠው ብር ነው። ያንን አሸነፈ ያንን መኪና ባትወስደው በ14 ቀን ውስጥ ያ ብር አይመለስም ማለት ነው። ያንተ ጫረታ የምትጫረትበት አካውንት ሸዳውን ይደረጋል። ምንድነው ክሬዲት ካርድ? የምታስቀምጠው ብር ነው ለመጫረት። አሁን ይሄ ሙያው ላይ ያለው ሰው ካልሆነ ሊገባው አይችልም። እንደዚህ ኢንቮይስ ላይ ክሬዲት ካርድ ተብሎ ይጻፋል አይጻፍም? እናንተ ናችሁ። እሺ ዴዲ አንድ ነገር ልበል ልጨምር። ይኸውልህ አሁን ክሬዲት ማለት አንተ ክሬዲት ተሰጥተህ አይደል? ማንኛውንም ኦፕሽን ያ ትንሽ ነው አይደለም እኮ ለኔ የምትነግረኝ። ማንኛውንም ኦፕሽን ስትጫረት በስምህ ክሬዲት ስታደርግ ያንን አካውንት ክሬዲት ካርድ አስገባ ትባላለህ። ክሬዲት ካርድ ስታስገባ 5000 እንደየ ኦፕሽኑ ነው። 5000 1000 የሚል አለ 2000 የሚል አለ። ያንን ዲፖዚት ታደርጋለህ። ግን ያንተ ክሬዲት ካርድ ይመዘገባል እዛ ጋር። ስለዚህ ዲፖዚት የተወሰደው ከክሬዲት ካርድ ነው ከዴቢት አይደለም ለማለት ነው። ያ ማያዣ ነው። የምትከፍለው በሌላ ወይ ነው። ያ ማያዣ ነው። በቼክም ልትከፍል ትችላለህ። በቼክም ልትከፍል ትችላለህ። አንዴ እኔ ላውራ ቴዲ። ምንም አልተግባባንም። እኔ እኮ ማውራውና እናንተ የምትሉት ቴዲ አንዴ ላውራ ነኝ። ደውዬላቸው ነበር እኔ ቴዲ። የደወልኩት ግን እንደተራ ሰው ሳይሆን ጠበቃ ነኝ ብዬ ነው የደወልኩት። ሙሌ ከደወለ በኋላ ነው። ሙሌ ሲደውል ፍራውል ቤት ከታች ነበርኩኝ። ሙሉን አዳምጫለሁ። አማውንቱን ሲነግሩት ምናምን እና እኔ ደውዬ ይቅርታ አድርግልኝ፣ ያው I live in America for the past 22 years ስለዚህ ሲስተሙን አውቀዋለሁ። ባየር ነምበር የሚባል ነገር አለ። በዛ ማውጣት ይችላሉ። ቪን ነምበር ደውለህ ያገኘው ውጤት ምንድነው? አዎ ከዚህ የተገዛ ነው ልነግርህ ነው። እኔ በቪን ነምበር መግባት አልፈለኩም። ምክንያቱም ሰው አስቀምጦ ሊሆን ይችላል፣ ላያስቀምጥ ይችላል። እሱ አምላክ ነው የሚያውቀው። ስለዚህ እኔ የገባሁት በባየር ነምበሩ ነው። በባየር ነምበሩ ምንም አይነት ሲስተም ላይ እንደሌለ ነው የተነገረው። እየመጣች ምንም ሲስተም ነምበሩ አንተ ራስህ እየለጠፍከው ቮይስ ቮይሱ ቴሌግራም ላይ ባየር ነምበር አለለ 0038 ምናምን የሚል። እሺ ወደ አንተ እንመጣለን። አሁን እዚህ ጋር ይሄ ነገር እንዴት ነው? አሁን እዚህ ጋር ሙሌ ደውዬ አረጋግጫለሁ። መደወል አንዳንድ ሰዎች የሚጠየፉት ለዚህ ነው። በነገራችን ላይ አድማጭ ተመልካቾች በጣም ነው ማከብረው። ያላየነውን አንግል ያሳዩናል። መደወል ፕሮስ ኤንድ ኮንስ አሉት። በመደወል ታማኒ መረጃ ለማግኘት ይቻላል፣ ታማኒ ያልሆነ መረጃ ማግኘትም ሊቻል ይችላል። ስለዚህ ሙሌን ስትሰሙ ሁለት አይነት እንትን ሰምታችኋል። አሁን እየጨመቀን እንመጣለን። ሙሌ ደውዬ አዎ ከዚህ ነው የተገዛው ብለውኛል ደውዬ ብሏል በእናንተ ፊት። ከታች ላውጋቡ ደግሞ ይቅርታ አድርጉልኝ ደውዬ ሲስተም ላይ የለም ብለውኛል። ስለዚህ ቀሪውን ምንድነው የምታደርጉት? ቀሪውን የምታደርጉ ሰዎች እናንተ የራሳችሁ እንትን እያደረጋችሁ ፍራውልን እናስጨርሰው ነው። ወደ እናንተ እመጣለሁ። አንዴ ፍራውል ይጨርስ ጨርስና እኔ ልወጣ አንዴ በመሀል ስለገባ ወይ ፍራውል ይጨርስ። ወይ ባክ ኤንድ ፎርስ እሺ፣ ከታች ላውጋው። እሺ ጨርሻለሁ። ከዛ ወደ ፍራውል እመጣለሁ። ኦኬ ጨረሰ። ማን ነው ላውጋው ነው ያለው? ላውጋው አልጨረሰም። ላውጋው ጨርስ እስኪ። አጠቃላይ ሂደቱን ለአድማጭ ተመልካቾች ንገራቸውና ወደ ፍራውል እመጣለሁ። ያው እንደተናገርኩት እኔ ደወልኩት ጠበቃ ነኝ ብዬ ነው፣ ሬጉላር ብዬ አይደለም። ክላይንት ያለች ዲስፒት ለምን ቪን ነምበሩን ለምን መናገር ፈራ? ምክንያት ቪን ነምበርህን አለኝ አኪም ቢብል ተታዩ። ግን አንተ ሰው ብታስቀምጥ በቪን ነምበሩ ይሄ ቪን ነምበር ሲባል ይሄ ቪን ነምበር እንደዚህ ብለው ሊነግሩኝ ይችላሉ። አይ ካንት አም ሶሪ። ነገር ግን ባየር ነምበር ከሆነ ደግሞ they can be able to identify ኦኬ ባየር አንዴ ግልጽ እንዲሆን አንዴ ላውጋው አንዴ ግልጽ እንዲሆንልኝ አንዴ ለአድማጭ ተመልካቾች ግልጽ እንዲሆን አሁን በባየር ነምበሩ እስከሚመስለኝ ኦክሽን እሱ ዩዘር ኔም እና ፓስዋርድ አለው ሎጊን ብሎ መግባት ይችላል። ባየር ነምበሩ ሌሎች ትራኮችን ለመግዛት የሚያስችለው ነው ወይስ ስፔሲፊክ ለሆኑ ትራኮች ብቻ የሚውል ነው? ሌሎችንም ትራኮች ቢገዛ በዛ ሊስቱ ላይ ይመጣልሃል። ኦኬ ቆይ ወደ አንተ ልመጣ ነው። ባየር ነምበሩን ነግረሃቸው ምንድን ነው ይሄ ሰው የትራክ እዚህ ገዝቷል ያልከው ወይስ ስፔሲፊካሊ የትራኩን ስም ነግረሃቸዋል? ባየር ነምበርህን ንገረኝ አለችኝ። ባየር ነምበሩን አንተ ቮይስ ያስቀመጥከው ቮይስ ላይ ነገርኳት። ሲስተም ላይ የለም አለችኝ። ከዛ በኋላ ወደ ሁለተኛው ኬዝ ሄድኩኝ። ኢንቮይስ ነምበሩ ነገርካት? ያ ኖ ባየር ነምበሩና ቮይስ ነምበር
ባየር ነምበር አለ እዛ ላይ ከገባ 003 ብሎ ያለበት አሁን እኛ እየሰማን ይደውል ቴዲ፣ እኛ እየሰማን እዚህ ጋር ባየር ነምበር 0028346 ቴዲ በእግዚአብሔር ህዝብ ባለበት አሁን ይደውል፣ ወይ እኔ ልደውል ወይ ሌላ ሰው ዮኒ ማኛ ይደውል። አሁን ይደውል፣ ራሱ ይደውል። እናታችሁ ይደውል። ኢዚ ነው። እሺ ኮምፕሊኬት አታርጉት ነገሩ። ኢዚ ነው። ይደውል። ለምን መሰለህ ውሸትም ከሆነ ይጠራል፣ እውነትም ከሆነ ይታወቃል። ችግር የለም። እኔ ቴዲ አሁኑኑ ከአካውንቴ ላይ 150 ሺውን አስተላልፍላታለሁ። ህዝብ እያየ አሁን ይደውል። ኦኬ አም ሲሪየስ። ኦኬ እዛው እሺ፣ ስክሪንሻት አድርጌ እኔ መላክ እችላለሁ። አንድ ጊዜ ኖ አሁን ስፒከር ላይ አድርግና ደውል። ራስ ደውል። ስልክ ነው እየሰማን አሁን መደወል ትችላለህ። ይደውል። አንድ ስልክ ነው ያዝኩት እኔ መንገድ ላይ ነኝ። እሺ ቴዲ አንተ ደውል ራስ። የኔ እዚህ ካናዳ ብቻ ነው። ሁለተኛ ስልክ ከዚህ ውጭ መደወል አይችልም። ኦኬ ቆይ አይደውልም። እኔ ለምሳሌ እኔ ብደውል ምን ይላሉ መሰለህ? ቆይ በቪዲዮ ይጣል ዮኒ ጋር ወዳጅ ስለሆነ ተነጋግረው ነው። 30 ደቂቃ ስላለ ዘራ ያዕቆብ ደውል። ዘራ ያዕቆብ አሁኑኑ ይደውል። ማን ነው? ዘራ ያዕቆብ አለ። አዎ ዘራ ያዕቆብ አለ። በቃ ይደውል። እሱ እንደውም እኔን አይወደኝም፣ እንደውም አይወደኝም እሱ። አዎ ፍራው ላይ መቸው ተመረም ተስማማ። ተመር ማን ይደውል? ዮኒ ቶሮንቶ ይደውል። በቃ ዮኒ ቶሮንቶ ደውል። ሁላችንም የሚያስነው ሁላችንም። ኦኬ ቶሮንቶ ደውል። ይደውል። እኔ መፈረዳችሁብኝ ወረደ። አዎ ደውልና ቼክ አድርግ። ስፒከር ላይ አድርገው ዮኒ። ጂሰስ ክራይስት። ኦኬ ቁጥሩ ስንት ነው? ኦኬ ቁጥሩ ልንገርህ። ኖ ቴዲ እንደውም ጉግል አድርገህ ቁጥሩን ስጣቸው። ጉግል አድርግና አንተ ሰጣኝን ሰጣቸው። ለምን ጉግል ያደርጋል? ጉግል አድርገው ሌላ ነምበር ነው እንዳይባል። አይ ራሱ የሰጠኝ ቁጥር ስላለ 1-800 6548-280. ኦኬ እንትን በለው ቪ ነምበር ምናምን ሬዲ አድርገህ በለው። ቴዶ ነገር ወደ ዮኒ Afternoon, Taylor Martin. Hi. Hello. Good afternoon. How can I help you? How are you? How you doing? I would like to make an inquiry. I was wondering, can I check a truck purchase from you like recently? Do you mean like check the VIN number or check on if it's paid for, or what can we do for you today? It's been purchased from you. If it's purchased. Okay. Yeah. What is a good phone number to reach you back on? I'll get this to our title department and they'll contact you. Are you able to check it right now? Just I don't have time. I don't actually have access to that myself, so I'd have to get the information to our title department and they look into it and give you a call back or email you, whatever you prefer. Teddy, የቆየ ነው ይበላት ቴዲ። It's like የቆየ ነው ይበላት። This happened a long time ago. Like, you know, I just want to verify if the truck was purchased from you, and I would like to go ahead and purchase it. Like, you know, can I give you a VIN number or buyer number? Yeah, please do. Okay. VIN number is that. Go ahead with that whenever you're ready. Buyer number ስጣው። Buyer number. Okay, buyer number is 0028345. 45. Okay, and then what's a good phone number to reach you at, or do you want us to email you that information? Aren't you able to tell me right now? I don't have access to that myself, so what I'm going to do is get this information to our title department, and they'll contact you back on that. Do you have a good number to reach you back on, or do you want us to email you, or what? ትራንስፈር አድርጊ ለነሱ ጋር በላት ትችላለች። ወደ ታይትል እንትኖች ጋር ትራንስፈር ማለት ነው። What's a good email address? Okay, Jonas, YONAS. YONAS. G101. No, she didn't spell it right, bro. YONAS. Yeah. YONAS G101@gmail.com. Perfect. All right, we'll get back to you. No problem. When would you get back to me?
shortly. I'll have to get this information Thank to our you. title department. Yoni, ለምን ትራንስፈር Oh, can I give you the truck information? ትራንስፈር አድርጊኝ በላት ወደ ታይትል እንዴ አንዴ ሙሉ ዝም በል Okay. Hello? ትራንስፈር አድርጊ በላት ትችላለች ዘግተዋለች. So she said she can't try, she's gonna get back to me. አሁን ከዚህ ነው የተረዳው እኔ እኮ እዚህ ጋር ልናገር ነበረ የሆነ ነገር ልነበረ ወደ ወይኔ እንጣሽ ይሄ ከታይለር ማርቲን ከተገዛ like I don't know ፍራውል አንድ ጥያቄ ላንተ like ነው እዚህ የመጀመሪያ ትራካ አይደለም አይደለ ከዚህ በፊት ብዙ ገዝተሃል መቼም ያ ኦኬ ሶ ለምን ለዛ like ነው ሎጊን አድርገህ like ነው በዛን ቀን የተገዛበትን እንትን ማሳየት አይቻልም ሎጊን አድርጌ እኮ አሳየው እኮ አናምንም አሉ አካውንቱ ላይ እኮ ገብቼ አሳየው ኢንቮይስ አለ እዚህ ልኬለታል ኖ ሎጊን አሁን አረ ሎጊን አድርገህ ላይቭ ላይ like ነው ይሄው ቀን በዚህ ቀን የተገዛው ትራክ ምናምን ብታሳይ እኮ that's good enough አላምንም አሉ እኮ ቶሮንቶ አላምንም አሉ ይሆን ምንድነው አሁን ሎጊን አድርጌ ማሳየው ዮናስ ሚለው ሚስ አንደርስታንዲንግ ተፈጥሯል አሁን እዚህ ጋር ላይቭ ገብተህ ሎጊን ብላ ሳይተህ ፐርቼዝ ሊስትን ለምን ለማታሳየኝ ሶዛት የገዛህበት እሱን ላሳያችሁ ታምናላችሁ እሱን አሁን ዌብሳይቱ ላይ ገብተህ ያ ሎጊን አድርገህ በዚህ አሁን የተገዛበት ቀን እንትን ያለበትን በሙሉ መረጃ because እዛ ጋር ይኖራል for sure like you know ስትገዛ ኮንፈርሜሽን ምናምን ይመጣልሃል ኢሜል አለ በዛን ጊዜ የሚላክል ኢሜል አለ ኮንግራቹሌሽን እሺ በትልቁ ታረገኝና ቆይ ልቆም እየነዳን ነው አንድ 1 ሚኒት ኤግዚት ልቆምና ከዛ ኢሜላቸውን ታያለ እነሱ የላኩበትን ስልካቸው ኢሜላቸው ላይ ያሳያሉ ከዛ በኋላ አካውንቱ ባየር ነምበር የሚለው የኔ ነው ከዛ ትራኩ ኦክሽን ላይ እሱንም አንተን የሰራው በሉኝ እኔ አሜሪካን እኮ ከትራምፕ ቀጥሎ ያስተዳደርኩ ነው ችግር እኮ አሁን እንትን እንደዛ አይደለም ያለው በደንብ ላስተካክለው ዩዘር ኔምን እና ፓስዋርድን ተጠቅመ ዌብሳይታቸው ላይ ሎጊን ብለህ ግባና የገዛውን ትራክ ይሄው በዚህ ጊዜ 2022 ላይ የገዛው ትራክ ይሄው ቁጭ ብሎላችኋል ብለህ አሳየን ነው ያለው እኮ ላሳያችሁ ነው 1 ሰከንድ ልበልና እኔ ልውረድ ያሁኑ ያየነው ትክክለኛ ቮይስ ከሆነ ያ ማለት ታክስ የሚሰሩበት ነው አይደል ዮኒ አሚን ቴዲ ታክስ የሚሰራበት ነው ገቨርንመንት ታክስ እና ፌደራልም ታክስ ምናምን የሚሰሩበት ነው የ145,6% 7,000 ቴዲ አሁን ትልቁ ላይ አድርገኝ ተው አንተ ላውጋ ተው አንተ ተው እዚህ ምንም የምታውቀው ነገር የለም ትልቁ ላይ አድርገኝ እሺ ትልቁ ላይ ዝም ብላችሁ የማታውቁትን ነገር አታውሩት ኦኬ አሁን ለምሳሌ ይታያል ለምሳሌ ጂሜል ላይ ልግባና አሁን የነሱ ኢሜል ላይ ስገባ ጂሜል እዚህ ጋር መጥቼ ኢምፖርታንት ላይ ስገባ ይሄ የነሱ ነው እሺ ይሄ ነው የላኩልኝ ማለት ነው ይታያል ቆይ ይታያል እንደ ራቅ ሲል ይታያል አይደል ኦኬ ከዛ ከፈትኩት አንዴ ቴዲ ሰጥ በለ እያስረዳው ስለሆነ ኢንተራፕት አታርገኝ ሚት አርጊና አሳየን ትላ ከዛ ኦኬ ይሄ ኢሜላቸው ነው ታይለር ማርቲን ነው የሚለው አድሬሳቸው አለ ሙሉ እንትን ከሆነ ይኸውላችሁ አድሬሳቸው አለ ቆይ እንደዚህ ጋር አድርገው መሰለኝ እንደዚህ ላድርገው መሰለኝ ኦኬ አየው ታይለር ማርቲን አለ ከዛ ይሄ ቪን የትራኩ ምናምን ቪን ነምበር ነው እዚህ ጋር ያለው ይሄ ትራኩ ቪን ነምበር ነው ከዛ በኋላ አድሬሳቸው ኦፊስ እንትናቸው አለ ስልካቸው እዛ ጋር አለ አየው ኦኬ ይታያል ሆኒ ቆይ አሁን ይታያል እንደዚህ ራቅ ሳረገው ኦኬ ይሄ አዲሱ ኢሜል ይሄ አዲሱ ኢንቮይስ የመጣበት ነው አይደል ቆይ ይሄው አድሬሳቸው አለ አይደል ስልካቸው አለ ምናምን ከዛ በኋላ ከፍተዋለሁ ከዛ እዚህ ጋር ኢንቮይስ ይሄኛው አለ ከዛ ሁለተኛው ቢል ኦፍ ሴል ኢንቮይስ አለ ማለት ነው ሁለት ይሄ ከየት ነው የላኩት እነሱ ናቸው ኦፊስ ነምበራቸው አለ ምናምን ከዛ አካውንታቸው ላይ ነው መንገባው አካውንት የኔ አካውንት ላይ ማለት ነው ኦኬ ጉግል ላይ ገባና
ታይለር ማርቲን ኦክሽን ገባለሁ። ታይለር ማርቲን ኦክሽን ላይ ገባለሁ። ከዛ በኋላ ሎጊን እላለሁ። እያያችሁ ነው አይደል? ሎጊን እላለሁ። ከዛ ሎጊን ስል ኢሜል አስገባለሁ እዚህ ጋር። ከዛ በኋላ ጄፍሮ ፓስወርዱ እንዳታዩት። እስከዛ ቴሌግራም ላይ ጥያቄ ጽፌላችኋለሁ። እዚህ ጋር ይመጣል። አንተ እስከዛ የፈለክ ቴሌግራም ላይ ሂዱና ፓስወርዱ ነው አፕዴት አድርግ የሚለኝ። ከዛ ኦኬ እዚህ ጋር ከፈታ። ይኸውልህ አሁን እዚህ ጋር ፍራኦል ኢቲቻ ይላል አይደል? ያው ቴዲ ላይ ታያችሁ የሚታያችሁ ሰዎች ጻፉ። ፍራኦል ኢቲቻ የሚል ከታየ ይሁን ይታያል። አንተ ኦኬ ይኸውልህ አሁን ይታያል። ኦኬ ታየ። ኢቲቻ የሚለው የት ጋር ነው? ኦኬ አይደለም፣ አይተዋል። ፍራኦል ኢቲቻ የሚለው ከላይ ያው ከላይ ተምርቆ አንዴ ባክስ መጀመሪያ አካውንቱን እንትን እንድትሉ። ኦኬ ፋይን። ካሜራውን ልጥረግ። እሺ አሁን ይኸው ቴዲ ይታያል። በኋላ አይታይም እንዳትሉ። እሺ ማርቲን ቴይለር የሚባለው ሎጎአቸውና ስማቸው ይታየኛል። ስቢታ ብለሪ ነው። እሺ ቆይ ይኸው እዚህ ጋር እንዴት ነው ታዲያ የምታዩት? እሺ እንደዚህ ካረኩ እንደዚህ ከራቀ ነው የሚታየው። ኦኬ ታይለር ማርቲን ከሚለው ጎን ፍራኦል ማይ አካውንት ይልና ፍራኦል ኢቲቻ ይላል። why is it okay the date is ስንት ነው የሚለው? ኖቬምበር 11 ኦኬ ቆይ ገና ነው እንትኑ ነው ማለት አካውንቱ እንድታይ ነው። ከዛማ እንትኑ ውስጥ ነው የምገባው። ኦኬ ይታያል። sure መጀመሪያ ፍራኦል የሚለው መታየት አለበት። እሱ አሁን እኮ ብለር እየሆነብን ለጊዜው just keep it on one place። እሺ ይኸው እንደዚህ ከራቀ ይታያል። ያውል ኦኬ ፍራኦል ኢቲቻ አሁን አይቼዋለሁ። ፍራኦል ኢቲቻ የሚል ታይቶኛል አሁን። ኦኬ ጎ አሄድ ታይቶሻል። ኦኬ ከዛ እዚህ ጋር ነው የምገባው ማለት ነው። ከዛ በኋላ እዚህ ጋር ገባለሁ አካውንቴ ላይ ሪኳርመንት ሚለው ላይ ትራክ ኤንድ ትሬለር። ከዛ በኋላ ኦኬ ኦል ትራክ ከዛ ቆይ ማኔጅ ይመጣና ላይቭ ኦክሽን አሁን ከዛ እዚህ ጋር እመጣለሁ። ቆይ እናንተ ሌሎቹ ትራክ የእሷን ትራክ ነው ማወጣላችሁ ከውስጥ። that's okay at this point like I don't understand like አታዙረው። ሰው እያየክ ነው አሁን። ፓስወርድ እኮ አሳይ። አታዙረው። ፓስወርድ ሳይሆን ያንቺን ትራክ ነው። አካውንቴን ለምን ሁሉን ነገር ነው እንደማሳይሽ እንዴ? ሁሉን ነገር እኮ አይደለም ማሳይሽ። እኔ መቼ አሳየኛል? ፓስወርድ እና ዩዘር ኔም ሰው ካላየው ውስጡ ምን ችግር አለው? አሳይ። አንዴ ተረጋጊ። ለምን አትረጋጊም? ለምንድን ነው አትረጋጊው? አንቺ እኮ ይሄን ጉዳይ እኮ ላለፉት 2 ዓመታት እኮ ይዘሽው ነበር። ምንም ጠብ ያለ ነገር የለም። ወደ ኋላ ለምን ይደብቃል? ዝምቲ አንዴ ቆይ፣ በቂ ደቂቃ ሰጥሻለሁ። ዝምቲ በተናገርሽ ቁጥር አንቺ ክርክር ነው የሚፈጠረው። ዝም በይና ሙሉ ደቂቃ ሰጥሻለሁ ላንቺ። አንዴ ጨርስ የሚያደርገው እድል ስንሰጣችሁ መከራ። ይኸውልሽ ቴምር ተረጋጊ፣ አይዞሽ። ምክንያቱም የገዛኋችሁ አሁን እንደዚህ ካረኩኝ ሙሉ ትራኩን ነው የምናወጣው። ገባሽ? ይኸውልሽ እንደዚህ አድርጌ ስሄድ ሙሉ ትራክ ነው የምናወጣው። ለዛ ነው። ስለዚህ የ2022 ስለሆነ እንደዚህ ሳደርግ እዚህ ጋር እንዳለ እንደዚህ የተገዙትን ነው እንደዚህ ነው የማወጣው። ስለዚህ ያንቺን ነው ማውጣት የፈለኩት ለብቻ ማለት ነው። እነዚህ ማየት የለብሽም። ያንቺን የተገዛበትን ነው ማውጣት የፈለኩት። ከዛ ይኸውልሽ አሁን ያንቺ ጋር ነው የምገባው ማለት ነው። እዚህ ጋር ነው አይደለ? እዚህ ጋር ገባና ከዛ በኋላ ፍራኦል ኢቲቻ
አድሬስ እዚህ ጋር ስለመጣ ከዛ ፐርቼዝ ውስጥ ገባለሁ። ከዛ ፐርቼዝ ውስጥ ገባ። ይኸውልሽ የአንቺ መኪና ነው። አይሽ መች ነው የተገዛው? ይኸው እዚህ ጋር ቀኑ አለ። ይኸውልህ ራቅ ላድርገው። አየው ክሊክ ይታያል። ይኸው ይታየኛል። ግን ይኸውልህ ፍራውል እዚህ ጋር ይኸውልህ አሁን እኔ what I want to see purchase ስክሪንሻት አድርጌ እኮ ይኸውልህ ፐርቼዝ ሂስትሪ እኮ ነው ታዲያ ምንድን ነው ስክሪንሻት? ይኸውልህ እኛ ያንተን ኢንፎርሜሽን አንፈልግም እኮ ፔመንት ሂስትሪዎች አሉ፣ ሬኮርዶች አሉ። it's like ዮኒ አንዴ ሰማኝ። ይኸውልህ እኮ ገባሁልህ እኮ ይኸው የእሷ ትራክ ነው የተገዛበት ቀን እዚህ ጋር አለ፣ ብሩ እዚህ ጋር አለ፣ ብሩ እዚህ ጋር አለ። ስንዘመው ቪን ነምበሩ እዚህ ጋር አለ። ገባ? ይኸውልህ እንዳለ ቪን የትራኩ ቪን ነምበር እዚህ ጋር አለ። ትራኩ ይኸውና የተገዛበት ብር ይኸውና መች እንደተገዛ አለ፣ ማን እንደገዛው አለ። ይኸውልህ ፍራውሌት ይቻ I want see can you click on it? Okay, go back to the thing. Is out click one of the buttons there. Now you know what I mean. እዚህ ላይ ግን ፊራ የላክልኝ የካምፓኒ ስም አንዴ ወደ ኋላ ድሮፕ ዳውን ሜኑ አለ አይደል? ዘጋ ቆይ አንዴ ይኸውልህ ቴዲ እዚህ ላይ ፍራውድ ቴች ይላል እያለ ነው። ግን ይኸውልህ እዛኛው ላይ መጀመሪያ የላክልን ላይ ግን በካምፓኒ ስም እንደተገዛ ነው ያለው። ጃፍሮስኩል አሁን ይሄ አካውንቱ ላይ ገብቼ ነው ጨረታ የሚጫረትበት አካውንት ነው። ማን ነው መሀሪ? ስለዚህ ትራኩ የእሷ ትራክ እዚህ ጋር ያለው ነው አይደለ? ይኸውና ፍራውሌት ይቻላል አካውንት ፍራውሌት ይቻላል። ከዛ በኋላ ዩዘር አይዲ ነምበሩ ነው ይሄ 28345። ከዛ በኋላ ሳውስ ሲቲ ይልና ቀኑ አለ 145,000 ይላል ማለት ነው እዚህ ጋር። ኦኬ ዱ ሚ አ ፌቨር ጎ ዳውን እና ወደ ጎሴቱኙ ጋር ሄድ። ጎ ዳውን ዳውን ሄድ ጋር ኖ ወደ ላይ ኢሜል ማድረግ ያለው እንደዚህ ለምን ወደ ላይ ቼክ ወደ ላይ ጎ click the setting button. Hey. Oh. Okay, go to history, like sales history. Sales history. It's live auction, how to work. Appeal sales representative ምናምን ነው ሪሶርስ ምናምን ነው። ኦኬ ይኸውልህ አሁን ይችላል። ቆይ ጋይስ እኔ ቴዲ ኢሜል ማድረግ ይችላል አይደል? ይሄን ሊንኩን ኢሜል ማድረግ ትችላለህ ለቴዲ። ኦኬ ምንድነው የምታደርገው? ኮፒ አድርግና ኢሜል አድርገው። እኔ አሰራሩን ስለማውቀው ነው እንዴት አድርጎ እንደሚሰራ። ይሄ ስራ ብዙ አመት ስንሰራው የነበረው ስራ። ኢሜል አድርግበት ደን ከዛ በኋላ ቴዲ ሊክ አድርጎ ማን ነው እንደዚህ እያደረግኩ ለምን እንትን አለው ላው ላይ አካውንቱ ላይ ዲፖዚት ስላለው ማንም ሰው መጠቀም አይችልም። እዚህ ጋር ስክሪንሻት አድርጌ ልላክለት እያየ ይኸውልህ ፍራውል ይኸውልህ ምን መሰለህ አሁን እዚህ ጋር ይኸውልህ እኔ I don't know why እዚህ ደረጃ የደረስንበት ከስራ የሸጥከው መኪና ነው አይደል? አትርፈበታል መኪና አንተ እንደምትለው እኮ ከስረበታል አይደል እንዴ? በቃ ዛሴት ከስራ የምትሸጥበት ቦታ ላይ እዚህ ደረጃ መድረስም አልነበረበትም። ያን እዛ ለኪናው እንደውም ኮምፐንሴሽን ያስፈልጋል ስለከሰርክበት። እሺ አሁን ዮኒ ምንድነው የምትለው? ይኸውልህ አካውንት አላችሁ፣ አካውንት ከፈትኩ፣ ሪሲት አላችሁ፣ ሪሲት አመጣውላችሁ። አሁን ልዘጋው ነው ላይቭ you guys ምክንያቱም ስክሪንሻት አድርጌ ልላክላችሁ አልልክም። ሪሲት አመጣው ኖ ይሄ አታክ ለማድረግ ተሰብስባችሁ የመጣችሁት ነው። ኖ ከስራህ ነው አይደል የሸጥከው? ኖ ቴንክ ዩ። ይሄ ጀስት ፐርሰናል አታኪንግ ነው እያደረጋችሁ ያላችሁት እንዴ። እኔ አክብሬያችሁ እዚህ ቲክታክ ላይ መጥቼ እንትን ስላልኩ ነው እንዴ? ዘራ ያዕቆብ እንኳን ይኸውልህ እኔን የማይወደኝ ልጅ ነው እንትን እየተናገረ ነው። ለኔ ጥሩ አመለካከት እንኳን የለውም። ግን ምንድነው ያለ አሰራሩን ስለማውቀው ላክልኝ አለ እንዴ። በጣም እኮ እንትን አላችሁ፣ ተረባረባችሁ በጣም ላክልኝ ማለት እኮ አንተ ልትሰራ ማለት አይደለም። ምን እናታሽ አንቺ ዝም በይ በእናትሽ አንቺ ዝም በይ እባክሽ አንቺ ዝም ብለሽ ተው። ቴዲ አሁን ይኸውልህ ያንተን ቤት አንተ ጋር ስለተናገረች መጣ አንተ ስለጠየቀኝ እሺ ብዬ ሪስፔክት ለማድረግ ሰው ሪስፔክት ለማድረግ ነው የመጣሁት። ሪሲት ሳመጣላችሁ ሪሲቱ ደውላችሁ አይ ሰው አስቀምጧል እዛ እና ይሄ ማለት
ነጮችን ሁሉ እንደፈለኩ ማዘዝ እንደሚችል አድርጋችሁ ነው። ይሄ ወንጀል ነው ሲጀመር፣ ዲስ ክሪሚናል። አንድ ሁለተኛ ልናገርና ጨርሳለሁ። ከዛ ሁለተኛ በቀደም ኢንቮይስ ይምጣ ሲባል ኦኬ ሄጄ ኢሜሉን ሁሉ ላኩልህ፣ ኢሜል እንደተላከልኝ ላኩልህ። አይ እንትኑ ልክ አይደለም ኢንቮይሱ። እሺ አካውንት ላይ ገብታ አሳይ፣ አካውንት ላይ ገብቻ አሳየኋችሁ። እሺ ከዚህ በላይ ምንድን ነው የምትፈልጉት እናንተ? ፍራውልን ለመጣል ነው አይደል ስብስባችሁ? እኔም ወርቅ ሰው አይደለሁም። የ$4 ሚሊዮን መኪና ኔክስት ይር ላይ ገዝቼ እነዳለሁ። ቻው።